ኦርቶዶክስ ሳይሆኑ እንደ ኦርቶዶክስ ማሰብ አቆም። በጣም በተለያየ ከሚመጡ ነገሮች አንዱ አይ አም አዲክትድ ቱ ማስተርቤሽን ኢን ፖርኖግራፊ። አሁን ካነሳቸው ከፖርኖግራፊ ጋር ከማስተርቤሽን ጋር ምናምን በተገናኘ የሆነ ስሙ የተነሳ ሰው ነበር፣ የሆነ ታዋቂ ኮንቴንት ክሬተር። ስሙ የእግዚአብሔር ስም ዲያቆን ኢያሱ። እንኳን ደህና ቆየኝ። በጣም ጊዜ ያክብርልን፣ እዚህ ድረስ አክብረን ስለመጣህ እኔም በጣም አመሰግናለሁ። ሶሻል ሚዲያ ላይ በተለይ ደግሞ ቲክቶክ ላይ ኮንቴንቶችን እያየሁ ነበርና ለነገሮች ያለ አንደርስታንዲንግ መንፈሳዊ ቶፒኮችን የምታይበት መንገድ በጣም ነው ኢንስፓየር ያደረገኝና ዛሬ እኔ ራሴ ልማር ኦዲየንስም ደግሞ ብዙ ነገሮችን ይወስድበታል ብዬ ስላሰብኩኝ ነው ኢንቫይት ያደረኩ። በድጋሚ ቴንክ ሶ ማች። እግዚአብሔር ይፍቀድ። አመሰግናለሁ። ሰዎች እዩ እያልኩ ነው የምቀጥለው። ከዚህ በኋላ እዩ ማወቅ ቢኖርባቸው እንዴት ነው ራስህን የምታስተዋውቀው? ብዙ የሚያስቸግር ኮምፕሊኬትድ የሆነ ታሪክ ወይ የሚነገር እንትን የለኝም። ግን ግቢ እንደገባው ሰሞን ከልጅነት ጀምሮ በጣም መጽሐፍ ማንበብ እወዳለሁ፣ በጣም አነባለሁ። እኔ ግቢ ሳልገባ እርግጠኛ ነኝ በሺዎች የሚቆጠሩ መጽሐፍ ተነብቤ ሊሆን ይችላል። ፊክሽኖች 200-300 ፔጅ ያለው መጽሐፍ በአንድ ቀን ነበር የማነበው። ፐርሰናሊ ብዙም የሚዲያ ሰው አይደለም። አሁን አይጎበዝ ያስፈራል። አሁን እንደዚህ ብል ብሶ ሊቀየም ይችላል። ግን አሁን ቲክቶክ ብዙ አልጠቀምም እና እንትና የሚባሉን ቲክቶከር ታውቃለህ ሲባሉ እንደተሸማቀቅኩ ነው፣ አፍራለሁ። አላውቅም ማለት ያሳፍራል። ቲክቶክ እየሰራን ቲክቶክ አታውቅም ሲባል እጨነቃለሁ። እና እንትን ነው በጣም አዲክትድ እንደመሆን አውቀዋለሁ። እኔ ቲክቶክ አሁን አገልግሎት መጀመሪያ በጣም በብዙ ጎድቶኛል። ፐርሰናሊ እንደ ድሮ አላነብም፣ እንደ ድሮ ጊዜ የለኝም ምናምን ነገር። አዎ ትንሽ ታይም ቲክቶክ ላይ ለምጠቀመው እንኳን ማለት ነው እንትን ነው አይምሮህን ይወስደዋል፣ በጣም ይወስደዋል። ከዛን አቴንሽን ስፓኔ በጣም ተጎዳ ምናምን። ከዛ ደግሞ ኖርማሊ እኔ የትም ቦታ ሲሄድ ቦርሳ ከያዝኩኝ ቦርሳ ውስጥ መጻፍ አለ፣ ቦርሳ ከያዝኩኝ በእጅ መጻፍ ይዤ ነው የምሄደው። አንተን ቀጥሬ ከ9 ሰዓት እስከ 10 ሰዓት ቀጠሮ ከነበረ አንተ 15 ደቂቃ ከረፈርክ ያን 15 ደቂቃ እያነበብኩ ነው። ምንም ብዙ ጊዜ እንትን አልኩኝ። አሁን ግን ቲክቶክ ላይ ሊሆን ነው። ከዛን አሁን ኢሚዲየት ጭንቅላቴ የሚያስበው ቲክቶክ መክፈት ነው። ገብቶ በጣም አላወቅኩትም ለረጅም ጊዜ፣ ቀስ ብዬ ነው የገባኝ እንደዛ እንደሆንኩኝ ነገርና ሶ እሸሸዋለሁ። እንደዚህ አዲክትድ እንዳልሆን ምናምን ነገር እሸሸዋለሁ። በዛ ምክንያት አልጠቀምም ምናምን ነገር። ከዛም በላይ ደግሞ ሶሻል ሚዲያ ላይ ከማያቸው ጥሩ ነገሮች እንዳሉ ሆኖ የሚያስፈሩ ኢንቫይሮንመንቶች አሉ። ሶ ፎር the past 2-3 years ሰው በጣም አሁን ቲክቶክ ከኮሮና ወዲህ በጣም ገኖ ነበርና በጣም ተደጋጋሚ ሰው ይጠይቀኛል ጀምር ስራ ሶሻል ሚዲያ ላይ አንተ ፕሮቫይድ የምታደርገው ነገር ለአንተ ትልቅ ነገር ላይ መስጫ የሚጠቀም ሰው ግን ይኖራልና ዱ ሳምቲንግ ይሉኝ ነበር። እኔ ግን ፈራለሁ፣ ይሻላል። ኮንፍሮንቴሽን ላይ ምናምን ጎበዝ አይደለሁም እኔ። ሰው ላለማስቀየም ምናምን በጣም ብዙ ምጥር ሰው ነኝ ምናምን። ፒፕል ፕሊሲንግ ግን መጥፎ ሳይድ አለኝ። ሶ ስለምፈራው ያንን ኤሪያ ብዙም አልደፍርም ነበር። በጣም ፑሽ እደረጋለሁ። እሺ አልልም። ሁሌ ሰበብ እንዲደና ስልክ የለኝም፣ ደና ምን ካሜራ ሴትአፕ የለኝም። ሁሌ እኔ እንትን ታረጋግላለሁ ሲባል አይሆንም አያዋጣም ምን ያልኩኝ ሰበብ እየፈጠርኩ በጣም አስቸግር ነበርና ላስት ይር ግን ከሰበብ መፍጠር እንዳልችል አድርገው ጓደኞች አስገደዱኝ። ነገር ሙሉ ስቱዲዮ የተሟላ ካሜራ ያለው ምናምን ነገር ይሄው ስራ ምንድነው ምክንያት ምናምን ለፈርስት ቪዲዮስ ቀርጽ ትዝ ይለኛል። ተዘጋጅቼ አስቤበት ምናምን ነበር። እስኪ ቁጭ ብለን ነገር አሁን ሞክር የሚሰራ ከሆነ ምናምን ነገር ተብዬ እና ትዝ ይለኛል ቲክቶክ ልጀምር 2 ሳምንት ምናምን ሲቀረኝ ነው ቲክቶክ አካውንት ፎር the first time ይኖረኝ። ፖስት ማድረግ ልጀምር 2 ሳምንት ሲቀረኝ በህይወቴ ገብቼ አላውቅም ቲክቶክ ጭራሽ ማለት ነው። እና the first day ስከፍተው በጣም የሚያስፈሩ ቪዲዮዎችን ነው ያዩት። ምንም አልጎሪዝም የለኝም ምናምን ነገር፣ ግን የመጡልኝ አልጎሪዝሞች አክቹሊ ስፒሪቹዋል ነበሩ። ግን ስፒሪቹዋል ስለ የሆነ ሃይማኖት ሰው ሲሰድበው ኢቨን ዊዝን the same ሃይማኖትም ደግሞ የኛ ሰዎች ሆኖ እርስ በርስ በጣም ሰው ሲዘረጠጥ ምናምን ነው ያዩት። በጣም ትልቅ በየማከብራቸው ሰው ሲሰደቡ ምናምን ነገር I was like በጣም scared እና አይሆንም አልኳቸው። ወደ ቪዲዮ ቀርጬ ምናምን እኮ ይለቀቃል ተብሎ የሆነ ነገሮች እስኪሳክሉ እየጠበቅን ነበር። አሁን ጊዜውም የሆኑ በዓላት ምናምን ስለነበሩ ቢለቀቅም አይወጣም አይታይም ሰው ይቀዝቅዝ ምናምን ታለው እሱን እየጠበቅን ነበር። አልፈልግም አልኩኝ። በጣም ያስፈራል። እኔ አንድ ቀን የሆነ ሰው እንደዚህ ቢሰድበኝ አገልግሎት አቆማለሁ፣ አልችልም። ከቤተክርስቲያን ነው የምጠፋው ከቲክቶክ አይደለም እና አልፈልግም አልኩኝ። ቀስ ብሎ አባበሉኝ ምናምን ነገር ችግር የለውም ምናምን ተባለ። ጥሩ ማኔጅ የሚያደርጉ ጓደኞች ነበሩኝ ምናምን፣ እነሱ ይቀርጹኛል፣ እኔ ቁጭ ያወራለሁ። ከዛን ቼክም አላደርጉም፣ ኤዲት ያደርጉታል፣ ፖስት ያደርጉታል። ኮሜንት ምናምን ሲኖር ወይ በኢንቦክስ ይመጣ ማለት ሲኖር እነሱ ሪፕላይ ያደርጋሉ። ሪፕላይ ያደርጋሉ። የግድ መመለስ ያለብኝ ነገር ሲኖር ለኔ ፎርዋርድ ያደርጉልኛል። እንደዛ ነበር ፎር 6 ወር 7 ወር የሰራሁት ገብቼ ሳለው እየፈራሁ ማለት ነው። እና ዝም ብለን ብቻ ማታ ከቤተሰብ ጋር ስንት ገባ ፎሎወር ስንት ገባ ላይክ ምናምን የሚለው ነበር። ግን እዚህ ቶፒክ ላይ ከሆነ ነገር እስኪ እናንሳውን። ይሄን ነገር ብዙ ጊዜ እኔ ሚዲያ ላይ አውርቼው አላውቅም ሆነስሊ። ከጓደኞቼ ጋር ነው እንዲሁ ዝም ብለን ዲስከስ የምናደርገውና ይሄ ስፒሪቹዋል ኮንቴንት ሶሻል ሚዲያ ላይ ሲወጣ የሚለውን ነገር አይ ቲንክ አሁን ጊዜ ሆነና የስፒሪቹዋል ኮንቴንቶች ሶሻል ሚዲያ ላይ ፐርፎርም የሚያደርጉበት ወቅት ሆኗል። ይሄን ሁላችንም ያየነው ነው። ነገሩ በቃ ትሬንድ ሆኗል። ቅድም ያወራነው ነበር ከካሜራ በፊትና ነገሩ ትሬንድ ሆኗል። አንዳንድ ሰዎች ሆነስሊ ስልህ የሆነ
ኮንቴንት ከማጣት የሚመስሉ አይነት የስፒሪቹዋል ኮንቴንቶችን እንመለከታለን። እውነቴን ነው። ሰንበዲ ሀሳብ ስላለው ብቻ ብድግ ብሎ የሆነ መምህር እሱ ትክክል አይደለም ብሎ የሆነ ነገር ፐብሊሽ ያደርግ ቅድም ብለዋል። ሶሻል ሚዲያ ላይ በተለይ ቲክቶክ ላይ እኔም አክቲቭ አይደለሁም። ላይክ የምገባባት በቀን 10 ደቂቃ ራሱ ከገባሁ በጣም ትልቅ ነገር ነው። ዩዥሊ ቼክ አላደርገውም እና ያን ስፔስ አላውቀውም። በገባሁበት ጊዜ ግን የማያቸው ነገሮች ጥሩ ትምህርት እንዳለ ሁሉ በተለይ ደግሞ ከዚህ ከመንፈሳዊ ኮንቴንት ጋር በተገናኘ ራሱን የቻለ በጣም ትዊስት የሆነ ነገር አለውና ሰው አሁን ማዳመጥ ይፈልጋል፣ ዲማንዱ አለ፣ መስማት ይፈልጋል። ግን የሚሰማው ነገር ሁሉም ትክክል ነው ብለህ ታስባለህ? ሶሻል ሚዲያ ላይ በጣም ብዬ ከማስቸግርባቸው ነበሩ ምክንያቶች አንዱ አክቹዋሊ አውቶሪቴቲቭ የሆነ አካል ማን አንተ ለምን እንደምታስተምረው ቢለኝ መልስ ስለሌለኝ ገብቷል። ቤተክርስቲያን ሰዎች አውደ ምሕረቷ ላይ ቆመው እንዲያስተምሩ የራሱ መስፈርቶች አሏት። መምህር ለመባል ልታልፍባቸው የሚገቡ ጎዳናዎች ይገዳሉ። ሶ የቤተክርስቲያን ትምህርት ስታስተምር የሆነ አይነት አውቶሪቲ ያስፈልጋል። ለምን እንደምታስተምረው ማን ነው መብት የሰጠ ተብለህ መጠየቅ አለብህ። ሶ ያ ጥያቄ ቢጠይቅ እኔ መመለስ የምችል ሰው አይደለሁም የሚል ነገር ስለነበረኝ ነው። አንድም በቃ ሁ አማይ በዛ ቦታ ላይ ለመቆም የሚለው ስጋት ስላለብኝ ነው። በቃ ሰው ሲጠይቅም መመለስ መቻል አለብህ። ሶ ያንን ችግሬን ያንን ኢሹ ስለነበረኝ ነበር ማልወጣውና እንዴት ነው ሪዞልቭ ያደረግነው? ኖርማሊ በግቢ ወይ ቆይታችን የተተኪ መምህራን ኮርሶችን ወስድ ነበር። ኦርጋናይዝድ በሆነ መልኩ ማህበሩ ይሰጣናል፣ ሰርቲፊኬቶች ይኖርሃል። በቃ ተተኪ መምህር ነው መምህራን በሌሉበት ቦታ የማስተማር መብት እንዲኖርህ ምናምን ዲያቆን መሆን በራሱ የሚሰጠው ሪስፖንሲቢሊቲ ደግሞ አለ። ቃል እግዚአብሔር ማስተማር ግዴታ አለብህ። ሌሎች ሰዎች ያው ካህናቱ ጳጳሳቱ በሌሉበት ቦታ ላይ ማለት ነው፣ መምህራኑ በሌሉበት ቦታ ላይ ያቺን በቃ ለራሴ ነገር ራሴን አሳምኜ ነው የወጣሁትና ሁሉም ሰው የማይናገርበት ኤሪያ ቢሆን ጥሩ ነው። ምክንያቱም በጣም ሴንሲቲቭ ኤሪያ ነው። በጣም ሴንሲቲቭ ኤሪያ ስለሆነ እንደው ዝም ብለህ ባትናገር ጥሩ ነው። ኢቨን መምህራን ሲያስተምሩ ጥንቃቄ ይፈልጋል ምናምን ነገር as much as possible። ከዛም አለፈ እኔ ፐርሰናሊ ምን ኖቲስ አድርጌ ነበር መሰለ for a very long time የኛ ቤተክርስቲያን እንዳልኩ ቢሮክራሲው ስላለ መሄድ ያለበት መንገድ ስላለ ለማስተማር ያንን የማስተማር መብት ያላችሁ ሰዎች ደግሞ አክቹሊ የሶሻል ሚዲያ ላይ ወጥቶ ለማስተማር እንደዚህ ሚዲያውን አክሰስ ለማድረግ ምናምን ምንድነው ኦፖርቹኒቲ የላቸው ሰዎች አይቀርቡም ለዛ ነገር። አሁን መምህራኖቻችን አብዛኞቹ የጉባኤ ቤት መምህራኖቻችን ምናምን እንደ ልብ ሚዲያ ላይ ወጥቶ ለማስተማር ለመናገር አክሰስ አልነበራቸው። እውነት ነው። ገብቷል አይደለ? የሆነ በቃ ስልኩ ያለው ወጣቱ እጅ ነው፣ ካሜራው ያለው ወጣቱ እጅ ነው፣ ኤዲቲንግ የሚችለው እሱ ነው፣ አልጎሪዝም የሚያውቀው እሱ ነው ምናምን። ሰው ወጣቱ ነው የሚናገር። አክቹሊ ማስተማር የሚችል መምህራን ለማስተማር እድል አላገኙም። ሶ ፎር ኤ ቬሪ ሎንግ ታይም የኢትዮጵያ ቤተክርስቲያን ኢን ፓርቲኩላር ሚዲያ ላይ ድምጿ ዝም ብሎ የነበር ይመስለኛል። እና የሆነ የሚሰድባትም የሚወቅሳትም ምናምን በጣም ብዙ ሰው አለ። ለነሱ በሚመጥናቸው ልክ መልስ መስጠት የሚችልና ላይክ ሚዲያ ላይ ያለው ኦርቶዶክሳዊ ወጣት ቤተክርስቲያን አክቹሊ ትምህርት እንዳላት አክቹሊ መልስ እንዳላት የቤተክርስቲያን እውነተኛው ትምህርት ይሄ ነው ብሎ የሚያስረዳ ብዙ ሰው አልነበራትም ፎር ኤ ቬሪ ሎንግ ታይም። ያ ነገር ብዙ ክፍተት ፈጥሯል ብዬ አምናለሁ። ከዛን ወጣቶች አቅም ያላቸው ሰዎች ወጡ ሚዲያ ላይ ሲመጡ ደግሞ አክቹሊ ትልቁ ፐርፐዛቸው የነበረው ይሄንን በማን አለብኝነት ባዶ ሜዳ ብቻውን አግኝቶ ቤተክርስቲያንን ሲወቅስ የነበረውን ሰው ቦታ ማስያዝ ነው። ሶ ቤዚክሊ ስራቸው የቅበተ እምነት ስራ ነው። ገብቷል። ቀጣይ ኦርቶዶክሳዊ ምዕመን ታርጌት ያደረገ ብቻ ሳይሆን ቤተክርስቲያን ላይ የተቃጣውን ነገር ለመመለስ የሚችል የቅበተ እምነት ስራ፣ ሃይማኖትን የመጠበቅ ስራ ነው ይሰሩ ነበር። ሶ ሳናውቀው ሶሻል ሚዲያው በቅበተ እምነት ተቃኝቷል። ሶ ማንም ሰው ስፒሪቹዋል ኮንቴንት ሲሰራ ሶሻል ሚዲያ ላይ የመጀመሪያ ሐሳቡ ለመናፍቃን መልስ መስጠት ለእንትና መልስ መስጠት ነው። ቅበተ እምነት ነው ቶታሊ ሳይታወቅ ማለት ነው። ሶ ቅበተ እምነት ብቻ እንጂ ኦርቶዶክሳዊ የሆነውን ሰው አክቹዋሊ ኦርቶዶክሳዊ ለማድረግ ወይ ቤተክርስቲያኑን እንዲያውቃት ስፒሪቹዋል እንዲያደርግ ለማገዝ የሚሰራ አልነበረም። እሱ ምን አይነት የሆነ ባትል አይነት ፊልድ ነበር። ባትል ነው በቃ። ለዛ ነው መጀመሪያ የሚያስደነግጠኝ። ለዛ ነው ባትል ፊልድ ነው እንደ ቤተክርስቲያን በነፃነት የምታስተምርበት ምናምን አይደል። ምን አይነት ችግር ፈጠረ መሰለ ብዙ ሰው ኖቲስ ያላደረገው ችግር ማለት ነው። ሜንታሊቲያችን በቅበተ እምነት ተቃኘ። ማለትም ግሪኮች ፍሮኔማ የሚሉት ነገር አላቸው። የአባቶች አእምሮ ማለት ነው። ማይንድ ሴት ነው። ሶ ኢች ሪሊጅን የራሱ ፍሮኔማ አለ። ሶ እኛ ኦርቶዶክስ ፍሮኔማ አለ። የምናስበው እንደ አባቶቻችን እንደ አባቶችን ማታስብ ከሆነ ኦርቶዶክስ አይደለም ማለት። ሶ እንደ አባቶች ማሰማት አባቶች የተናገሩትን ነገር መልሰ መናገር ማለት ሳይሆን እንዲ ሲቹዌሽን ቢሆኑ ኦርቶዶክሳውያን አባቶች ምን ያስባሉ፣ አትናቴዎስ ነው ዮሐንስ አፈወርቅ ምን ነበር ሊሉ የሚችሉት የሚለውን ነገር ማወቅ። ሶ እናቶቻችን አባቶቻችን አላቸው የፍሮኔማ ባይዘው የሃይማኖት ዕውቀት የላቸውም። ጥቀሱ ሊምታቸው አይጠቅሱልም፣ ግን ማይንድ ሴታቸው ኦርቶዶክሳዊ እንደ ኦርቶዶክስ ነው የሚኖሩት ኢን ኤኒ ሲቹዌሽን ማለት ነው። የሆነ ዲሲዥን ሜክ ከማድረጋቸው በፊት እግዚአብሔርን ያሳስባሉ። የትኛውንም ላይፋቸውን ሲመሩ ሳያውቁት ነው ባይዘው። እና የሆነ ጊዜ ጌም እንጫወት ነበር እና ጓደኞቼ ማናቃቸውን ሰዎች ራንደም የሆነ ካፌ ምናምን ቁጭ ብለን ፍሮም ደ ራንደም ቲንግ ዘይዱ ይሄ ሰው የምን ሃይማኖት ተከታይ ይመስላል እንባባል ነበር። አስማቻ ዛት ነው አፌክት የሚያደርግ ባይዘው አይ ዊዱ ዛት ለዛ ነው ሳኩት ነው ይወል ሃይማኖት ማህበራዊነትን የሚያበረታታ ሲሆን ሳታውቁ ማይንድ ሴት ማህበራዊ ይሆናል። ትሩ በቃ ገብቷል። በዙሪያ ስላለው ሰው ታስባለህ ምናምን
ማይንድ ሴት ግላዊነትን የሚያበረታታ ከሆነ ሃይማኖት ምናምን ነገር ኮንስታንት እንደዛ የምትሰራ ሳትፈልግ ሰልፊሽ ትሆናል ኢጎይስቲክ ትሆናል በቃ ሳትፈልግ ማለት እኔ የሚል እንትን ይኖራል ሳይታወቅ እና ያ ሪፍሌክት ያደርጋል in your day to day life so ያን ፍሮኔማችን በጣም ወሳኝ ነገር ነው ኦርቶዶክስ የሆነ ለማለት እኛ ሀገር ተዋወቀ አይ ቲንክ በዶክተር ጄኒ መስለኝ ዶክተር ጄኒ ኮንስታንት ነው የምትባል አንድ የግሪክ የስነ መለኮት መምህር አለች ጥሩ መጽሐፍቶች አሉት አክቹሊ እና ኦርቶዶክስ ፍሮኔማ የሚል ቲንኪንግ ኦርቶዶክስ የሚል መጽሐፍ አላት ቲንኪንግ ኦርቶዶክስ የሚለው መጽሐፏ ስለ ፍሮኔማ የሚለው አክቹሊ you should check it out በጣም ጥሩ መጽሐፍ ነው you would love it ኖርማሊ ኦርቶዶክስ ያልሆነ ሰው ራሱ ኦርቶዶክሳዊነት ምንድን ነው የሚለው ለመረዳት በጣም ነው ቲንኪንግ ኦርቶዶክስ የሚል ጥሩ መጽሐፍ አላት እና ከዛ በፊትም በጣም በብዙ ትምህርቶቿ በፖድካስቶቿ ምናምን ነገር ላይ ተወተውታለች በቃ ይሄን ፍሮኔማ አክቹሊ ሪያላይዝ እንድናደርገው ሶ ምን ሆነ መሰለ አሁን ኦርቶዶክሳዊ ሆኖ እንደ ኦርቶዶክስ ማሰብ አቆም ኦርቶዶክሳዊ ነው ለቤክሲያን ጥሩ እምነት አለው ጥሩ ፍቅር አለው ምናምን ነገር ሳያስበው ግን እንደ አይዘር እንደ ፕሮቴስታንት ነው የሚያስበው እንደሚሰራበት ኤሪያ ወይ ደግሞ እንደ ሙስሊም ነው የሚያስበው ቲክቶክ ላይ ቁጭ ለምትከታተሉ ፕሮቴስታንቲዝምን ከሆነ መድረክ ላይ ቆሞ ኦርቶዶክሳዊ ሰባኪ ሲሰብክ ልብ እንደ አንድ ኦርቶዶክሳዊ ሰው አይደለም አናላይዝ የሚያደርገው ያንን መረጃ ፕሮቴስታንት ቢሰማው ምን ጠይቃለኝ ጥያቄ ምን ያስባል ገብቷል አይደል በሌሎች ጆሮ ቢሰማ እንዴት ነው ይሄን አክሰፕት የሚያደርጉት የማያደርጉ ፎከሳችን እንደዛው ነው ሳይታወቅ ሶ ላይክ እንደ ኦርቶዶክሳዊ ማሰብ እንደ ኦርቶዶክሳዊ መኖር ቀረና ሌሎች ምን ሊሉን ይችላሉ ይሄን ትምህርት ቢሰሙ አይነት ሆነ ለዛ ነው ቤክሲያም ውስጥ ታምር ሲነበብ ገርል ሲነበብ ምናም ሲነበብ በጣም ብሶ የሚጨነቀው ይጨንቀዋል እንደ ኦርቶዶክሳዊ ሳይሆን የሚያስበው እንደ ሌሎቹ ነው እነዛ ቢሰሙ ምን ይሉናል ነው ሜንታሊቲያችን ገባር በጣም ጎርቶናል በጣም ሳይታወቅ ብሩዝ አድርጎናል የተነሳንበት መንገድ ጥሩ ቢሆንም ደዌት ኬም ግን የሚጎዳ ሆነና ሶ መጥፎ ያንን ማስቀረት አንችልም የግድ የሚያስፈልግ ኤሪያ ነው እኔ ባለፉት ቅድም ያለው 20-30 ዓመታት ቤክሲያን የሰራችውን የቅበት እምነት ስራ ባለፉት 3 ዓመታት ሰርቷል ብዬ አምናለሁ የቤክሲያን ትምህርት አክቹሊ ስታብሊሽ ከማድረግ አንፃር ለማያምኑትም ለሚያምኑም ግን ስቲል ደግሞ የሆነ ሳይድ ኢፌክቱ ከጎን ያለው ነገር መታየት አለበት ሶ ያ ነገር ስለነበረ ከጓደኞቼ ብዙ ጊዜ የምናነሳው ኢሹ ስለነበረ ኦርቶዶክሳዊ መር የሆነ ኮንቴንት ለምን አይኖርንም ሶሊ ኦርቶዶክሳዊ ላይ ፎከስ ያደረገ ሌላው ሰው ማየት ቢፈልግም የሚያየው ግን መልስ ለመስጠት ምናምን ውጭ ያለውን ሰው ዲፌንድ ለማድረግ ምናምን ሳይሆን ኦርቶዶክሳዊ አክቹሊ ቤክሲያን እንዲረዳት የሚያግዘው እና ስፒሪቹዋሊ እንዲያድግ የሚረዳው ስራ ለምን አንሰራም የሚል ሐሳብ መጣ ኖርማሊ ሶሻል ሚዲያ ከመጀመሪያ በፊት ያቋቋምነው ማህበር አለን ፕሮጀክቶች ነበሩን የምንሰራቸው ፕሮጀክቶች ምናምን በጣም ስሞል ስኬል ቢሆንም የምንሰራቸው ፕሮጀክቶች ሰው እያንዳንዱ ኦርቶዶክሳዊ ወጣት ወደ ቅዱስ ቁርባን መቅረብ አለበት ወደ ንስሐ መቅረብ አለበት መጽሐፍ ቅዱስ ማንበብ አለበት ቤክሲያን ትምህርት መማር አለበት በሚል ሜንታሊቲ ተነስተን for the past 3 years 3 ዓመት ከምናምን ጥሩ እንትሮችን ሰራ ቆይተናል ስሞል ስኬል ቢሆንም ማለት ነው so why not do it on social media ሶሻል ሚዲያ ላይ ከፍ ብናደርገው at least ያው ጥሩ ነገር ማምጣት እንጂ በጣም ብዙ ነገር እንኳን መቀየር ባንችል የተወሰነ ሰው ላይ ጥሩ ነገር ማምጣት ይችላል የሚል ሐሳብ መጣ ከዛን አንድ ቪዲዮ ሁለት ቪዲዮ ምናምን ሲለቀቅ the way perform accepted it የሚያስደነግጥ እኔ አስፈራኝ actually አስፈራኝ በጣም ቶሎ ወጣ ምናምን ስለ ሁሌ ሰዎች ኮምፕሌንስ ያደርጉ የማያቸው ላይ 6 ወር 7 ወር ቲክቶክ ላይ ሰራው ግን my biggest like 200 ነው my biggest view 1200 ነው ምናምን ነገር ነው so the first videos 10000 ሰው አየው like 1000 ላይ ካገኘ ምናምን ሲባል I was confused እኔ ያወራሁት ነገር በጣም ቤዚክ እንደሆነ ነው ማስበው ፖይንት እንደሌለ ነው ማስበው ግን ኮሜንቶቹ ላይ ምናምን የምናያቸው ነገሮች በኢንቦክስ ሲመጡ ሐሳቦች ምናምን የሚያስገርሙ ነበሩ actually ይሄን ያክል ለውጥ ማምጣት ይችላል ማለት ነው የምንሰራው ስራ የሚለው ሐሳብ ውስጥ የገባና ከመሰነ ስርዓት ስኬጁል አውጥተን በፕሮግራም ምናምን ቪዲዮዎችን መቅረጽ ኮንቴንቶች ተዘጋጅቶ መምጣት ሲስተማቲክ በሆነ መልኩ ኮንቴንቶችን ማዘጋጀት ከምንቀጥለው ምን ይዘጋጅ የሚለው ነገር መስራት ስንጀምር ብሎ አፓረገ እኔ በጣም ሰነፍ ከመሆኔ አንፃር እንጂ the first few months በጣም ትልቅ ስኬት ነበር ዩቲዩብ ክሬት አደረግን በግድ ነበር የሚያሰሩ ዩቲዩብ ላይ like ቲክቶክ ላይ ፖስት የሚደረጉ ቪዲዮ ነበር ዩቲዩብ ላይ ፖስት የሚደረጉ ሊትራሊ ለቲክቶክ የተዘጋጀው ቪዲዮ ማለት ነው አልሰራም ነበር ግን within 3 months ሞኔታይዝድ ሆነ like ወደ 10000 ምናምን ፎሎ ሰብስክራይበርስ አገኘ ምናምን ነው so like ለምን ማትሰራው ሲባል ሰነፍ ስለሆንኩ ፍታ actually ዲማንዱ እንዳለ አየው በቃ like እኔ አፕሮች የኔ ፐርስፔክቲቭ ምናምን actually ለካ ማተር ያደርጋል ዲፈረንስ እያመጣ ነው የሚለው ነገር እንድሰራበት አደረገኝና ያ ነገር ሞር አበረታታኝ ከዛን ትላልቅ መላችሁ ማከብራችሁ ወንድሞች መምህራንም ጭራሽ በቃ ቲክቶክ ላይ ሊኖር ይችላል ብዬ ማላስባችሁ ሰዎች ምናምን አፕሮች አደረጉ አሁን እንዲህ ያርኩ ነገር በጣም ጥሩ ነው ይሄ የሰራው ቪዲዮ actually ገርሞኛል ሰው ያያል በነገር ላይ በጣም ትላልቅ ሰው በጣም ትላልቅ እኔ ሁሌ ነው በዚህ ነገር ሰርፕራይዝድ ሆኖ በጣም ነው ገረመኝ you never know ማን ጆሮ ውስጥ ያንተ ጋር ነገር እንድትፈራም ያደርጋል ባይዘው ኤግዛክትሊ ያስፈራል ሶሻል ሚዲያ ኖርማሊ አውደ ምሕረት ኢን ጀነራል የሳይሎ ምሕረት መስቀል ላይ እንደመውጣት ሰው የሚሰጥ ምስጋናም ሆነ ሰው የሚያመጣው ወቀሳ በቃ ወደ አንተ ጎን የተወጋ የተሰነዘረ ጦር ነው ምስጋናውም አይጠቅምም
ወቀሳው ያው የሚያድስ ካልሆነ በቀር አይጠቅም ያማል ሁለቱ ምስጋናም የሚያሳምም ነገር ነው ምክንያቱም ሰው የሚያመሰግን እንከን እስኪያገኝብህ ነው ወይ ደግሞ እንከን እስኪያየው ከመረጃ ጥረት ነው በቃ ሰው ደፈርስ ሞመንት ሊሆን ነገር ስትገኝብህ ከዛ በኋላ ያቆማል ለአንድ ወር ለሁለት ወር ምናምን ነገር ቲክቶክ ላይ ጠፍቼ ነበር ስመለስ 400-500 ሰው አንፎሎ አድርጓል ገርሞኛል ዋው ምናምን ነገር ከዛ ስለጠፋው ነው ሰው አንፎሎ ያደርጓ አክቹሊ ሰው ተከታትሎ በቃ እንትና ቪዲዮ ፖስት ማድረግ አቁሟል ብሎ ነው የጠፋው ምናምን ወይስ ሌላ ነገር አለ የሚለው ዝም ያያየኝ ነበር ሶ አጌንስት ሚ የሆነ ቪዲዮ ከወጣ የሆነ ሰው አንሰብስክራይብ ያደርጋል ኢሚዲየትሊ ገብቷል የሆነ እንትን ያደርጋል ይጠፋል ምናምን ነገርና ምስጋናም የሚያስፈራ ነገር ነው ላይክ ባለፈው የሆነ መድረክ ላይ እየተናገርኩ ነበር የት እንደሆነ ትዝ አይለኝም መቼ እንዳነበብኩት ትዝ የማይለኝ ሁለት መስመር ግጥም አለች ጠላቴ ሆይ በል ከፍ 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 ከዚያ ላይ ስትወድቅ አጥንት እንዳይተርፍ ይላል ለጠላቱ ከፍታን ከፍታን የተመኘው ጦር ሰው ስለሆነ አይደለም ከፍ ባልክ ቁጥር አወዳደቅ ስለሚከፋ yes እና ከፍታ ያስፈራል በጣም ሰው ሲያመሰግን ምናምን ነገር ዘይዶን ነው ቢያውቁኝ ኖር እኮ እንደዚህ ያመሰግኑኝም ነበር እኔ እንኳን እግዚአብሔር በሚያውቀኝ ልክ እንኳን ራሴን በማውቀው ልክ ጓደኞቼ በሚያውቁኝ ልክ እኔ ሰዎች ቢያውቁኝ ኖር እንደዚህ አይነት ክብር ቦታ አይሰጡኝም ነበር ሶ ስለማያውቁኝ ነው ሶ ምንም አይነት ጥሩ ስሜት ሊሰማኝ አይገባም because of this የሚለው ነገር እንደ ፕሪንሲፕል ነው ሙስሉ የሚያስፈራ ኤሪያ ትላልቅ እናቶች እኔ ቲክቶክ ላይ ከወጣቱ በላይ እናቶች ናቸው ያሉት አሁን ኖቲስ ያደረኩት ነገር ቤተክርስቲያን ሲሄድ በጣም ትላልቅ እናቶች ሚኒመም ከ50 ዓመትና ከዛ በላይ የሚሆኑ እናቶች ናቸው ሪኮግናይዝ የሚያደርጉኝ መጀመሪያ ልጆቻቸውን ጠርተህ ልጅ ታውቂዋለሽ ምናምን ይሏታል አስቆሙ ቪዲዮም ኮሜንት ላይ ይቻላል ቁጭ አድርጌ ልጄ ምናምን ያሳየውት ልጄ ምናምን የሚል ኮሜንት በጣም በብዙ ነው የሚመጣው ወንድሜ እህቴ ብዙ ልጄ ነው የሚለውና እናቶች ናቸው በጣም የሚያዩት በጣም ይገርምኝ እሱ መንገድ ላይ አስቆሙ ይመርቁሃል ምናምን ነገር የሆኑ እናጠርቶኝ ባለፈው የሆነ ቪዲዮ እንድች ብለ ተጠቀምካት ቃል አሳዝናኛለች ይሄን ቃል አልወደውም እንደዛ አትበል ምናምን ያሉኝም እናቶች አሉ ሶ ትላልቅ እናቶች ያሉ ማለት ነው ላይክ ቢከፋቸውም ደስ ቢላቸውም የነሱ ምርቃትም የነሱ እርግማንም ቫልዩ አሉ የሚያስፈራ ኤሪያ ከዛ ደግሞ በኤክሲያን ትምህርትም ደግሞ ዝም ብለው ሳይወጡ ቪዲዮ ሳይሰሩ ምን ሳይሉ ግን አክቹሊ ኤሪያውን ካንቫስ የሚያዩ በኤክሲያን ዙሪያ የሚነገሩ ነገሮች የሚሰሙ ትላልቅ መምህራን ትላልቅ ሰዎች አሉ አሁን ካየኸው በአገልግሎትም እስካሁን በቆየህበትም ትልቁ የዚህ ጄኔሬሽን ፈተና ብለህ የምታስበው ምንድነው ትልቁ አሁን ቻሌንጅ እያደረገው ያለው ወጣቱን ምንድነው ብለን ማንሳት እንችላለን አክቹሊ ይሄንን ርዕሰ ጉዳይ ላምቦታ ጥቂት ያወራውበት ይመስለኛልና እና እኛ እንደ ትውልድ አለብን በማስበው ትልቁ ችግር የሆነ ለእግዚአብሔር ጊዜ ማጣት ለነፍስ ጊዜ ማጣት ነው ማለት ውስጣችን እኮ ፍላጎቱ አለ ፍላጎት የማጣት ምናምን ጉዳይ ሳይሆን we don't know how to manage it ነው አሁን ከመንፈሳዊ ህይወት አንፃር እስከዛሬ ሲነገረን የሆነ አይነት ፕሮሰስ አለ ካን ሶ ስፒሪቹዋል ሲሆን ወይ ከእግዚአብሔር ጋር ያለ ሰው እንትን አድርጎ ተብሎ የተነገረን ፕሮሰስ አለና ልክ ገና ስናስበው ያደክመናል ምክንያቱም እኛ በጣም ቢዚ ሰዎች ነን ስራ በጣም ቢዚ ያደርገናል ኑሮ በጣም ቢዚ ያደርገናል በጣም ብዙ ሪስፖንሲቢሊቲዎች አሉብን ምናምን ነገር ኮቅድግ እንደዛ የሚነገሩን ፕሮሰሶች ሁሉ መሄድ የምንችልበት አቅም ጊዜ ያለን አይመስልም ሶ ሁሉ ጊዜ እንደምናስበው አይ ዊል ሜክ ታይም በቃ አሁን እቺ ነገር ቦታ ስትይልች ነገር ስትሳከልኝ ምናምን ነገር ይሄን አድርጌ እመጣለሁ በቃ ያኔ ሰብሰብ ብላለሁ የሚለው ሐሳቤ አክቹሊ እግዚአብሔር ጊዜ እንድናጣ ስለ ነፍሳችን ለማሰብ ጊዜ እንድናጣ ያደረገን ይመስለኛል መንፈሳዊ ነገሮችንም ስናደርግ ደግሞ በዚህ ሜንታሊቲ ሆነን ከቴክኒካሊቲ አንፃር በቃ አብዳነት ቤክሲያን ደርሻለሁ ጸሎት ደርሻለሁ አድርጌዋለሁ ከማለት አንፃር እንጂ አክቹሊ ከእግዚአብሔር ጋር ተገናኝቼበታለሁ በሚል ሜንታሊቲ አይሆንም ሶ ልክ እንደ ሪስፖንሲቢሊቲ ልክ እንደ ግዴታ ሆኖብህ የሆነች ነገር አቺቭ ለማድረግ ብቻ ውስጥ ላለው ወቀሳ የሆነ ዝም ማስበያ ብቻ የሆነ ያክል እርምጃ እንራመዳለን እንጂ አክቹሊ ክርስቲያናን ኤክስፒሪየንስ ለማድረግ ጊዜ ያገኘን አይመስለኝም ግን አክቹሊ ጊዜ ጠፍቶ አይደለም ያው የጊዜ ባለቤት ራሱ እግዚአብሔር ነው ግን የፕራዮሪቲያችን በጣም እንዴት ነው ተዛብቷል ለየትኛው ነው ቅድሚያ መስጠት ያለብን የሚል ሄራርኪካል ኦርደሩን ያምታታ ነው ስለሚመስለኝ ቅድሚያ መስጠት ስላለበት ነገር ቅድሚያ ይሰጣል አይመስለኝም ሁሉም ነገር ይቀራል ጤናም ይቀራል ውበትም ይቀራል ሀብትም ንብረትም ሁሉ ነገር ይቀራል ሁሉም ሲቀር የማይቀር እግዚአብሔር ብቻ ነው እና ሰሞን የሆነ ቦታ እያወራሁት ነበር ለፍተ በጣም ጥረግረ ጥርስን ነክሰ ምናምን ቤት ትሰራል ቆመ ተጨቃጭቀ ምናምን ነገር በጣም ትልቅ ቤት ያማረ ቤት ምናምን ታስተክላል የዛሬ 50 ዓመት የዛሬ 100 ዓመት እዛ ቤት ውስጥ የሚኖር ሰው ስምን ራሱ ያውቁ እሽታው ለውጠው ብቻ እንዳይመስል ለልጆች እንኳን ቢወረስ የልጅ ልጆች አፕሪሺየት ያደርጉት ድካምን ሀያቲ እንደዚህ ለፍቶ አይሉም ስምን አያውቁት ገብቷል አይደል በቃ ትረሳለህ አንተ ደም ተፍተን የተከልከው ያንን ነገር ኖቲስ ግን አይደረግም ሁሉም ነገር ይቀራል አክቹሊ ሁሉም ሲቀር ደግሞ የማይቀረው እግዚአብሔር ብቻ ነው ይሄንን ፕራዮሪቲ በጣም መረዳት ያስፈልጋል ሁሉም ነገር ሲቀር የማይቀረው እግዚአብሔር እንደሆነ የዚች ምድር ኑሮ እንግድነት እንደሆነ ከተረዳ ደግሞ ጊዜም ቅድሚያ የሚሰጠው ለእግዚአብሔር ነው ሶ ጠላት ዲያብሎስም ይሄንን ያውቃል
አክቹሊ ሁሉም ሲቀር የሚቀረው እግዚአብሔር እንደሆነ ዲፕሊ አንደርስታንድ ካረከው ለእግዚአብሔር ቅድሚያ እንደምትሰጥ ስለሚያውቅ የመጀመሪያ ስራው የሚሆነው ይመስለኝ በጣም አንተን ቢዚ ማድረግ ነው። the sin of busyness ይሉታል ፈረንጆቹ። ሶ ለእግዚአብሔር ጊዜ እንድታጣ ነው የሚያደርግ እንዲሰማህ ያ ቢዚነት በቃ ወከባ ላይ እንደሆንክ ጀስቲፋይ ታደርገዋለህ። ቤተክርስቲያን አለመሄድህን አለመጸለይን አባል ለማግኘት ጊዜ ማጣትህን ምናምን ነገር ጀስቲፋይ እንድታደርጉ ያደርጋል። በጣም ብዙ ስራ አለብኝ፣ ክላስ አለብኝ፣ ኤግዛም አለብኝ፣ እንደዚህ አይነት ሪፖርት ሚት ማድረግ አለብኝ፣ እንደዚህ አይነት ሰዓት ማድረግ አለብኝ። ያን ነገር ትሰማና እግዚአብሔር ድካሜን ይረዳል ትላለህ። እውነት ነው፣ እግዚአብሔር ድካሜን የሚረዳ አምላክ ግን እኛ አስተያየተነዋል ወይ ነው እግዚአብሔር ከኛ የሚፈልገውን ነገር እና አክቹሊ ለእግዚአብሔር ጊዜ እንድናጣ የሚያደርገን ሆናል። የዚህ ምክንያቱ የሚመስለኝ ደግሞ ምንድነው በጣም ኤክስፖዝድ ሆነናል በጣም ለብዙ ነገሮች ማለት ነው። አሁን በሰው ልጆች ታሪክ ከነበረው ከየትኛውም ትውልድ የኛ ትውልድ በጣም ኤክስፖዝ ይመስለኛል። ምክንያቱም ዓለም በእጃችን ናት። እዚህ ቁጭ ብዬ ጥቂት ኪዎችን ታይፕ በማድረጎች የትኛውም የዓለም ክፍል ላይ ያለውን ሁኔታ ማየት እችላለሁ። እኔ ዛሬ ብዙ ትራቭል ማድረግ አይጠበቅብኝም፣ ብዙ መንገድ መሄድ አይጠበቅብኝም። በጣም ብዙ ነገሮች ለማየት ኤክስፖዝድ ነን። የቱ ሁሌ እናወራ ጓደኞቼ ጋር እና ቁጭ ብለን የቱ ጋር የተሳሳተ ነው ማለት እኔ 27 ዓመቴ ነው። ከዛ በጣም ጥሩ ቀን እያሳለፍኩ ደስ ብሎኝ ጓደኞቼ ጋር ጥሩ ቁርስ በልቻለሁ፣ ቡና ጠጥቻለሁ ምናምን ደስ ብሎኝ ከዛ አንድ ቢል ስልኬን ስክሮል ሳደርግ የሆነ የ27 ወይ 26 ዓመት ወጣት ሚሊዮነር ሆኖ በጣም በር መኪና ሲነዳ ያለ ከዛ ቀን ይበላሽ የቱ ጋር የተሳሳትኩት በቃ ለምንድን ነው ይሄንን ህይወት እየኖርኩ ያልሆነው? ከልጅነት ጀምሮ ማድረግ አለብኝ የተባልኩት ነገር አድርጌ ትምህርቴን አጥንቻለሁ፣ ጥሩ ውጤት አምጥቻለሁ፣ ስራ ፈልጌ ተቀጥሬያለሁ ምናምን ግን ኢን ዘ ኒር ፊውቸር አሁን እዛ ልጅ ላይ የማየው ኑሮ መኖር እንደማልችል አውቃለሁ። ሶ ዌር ዲድ አይ ጎ ሮንግ የቱ ጋር የተሳሳትኩት ብለህ ታስባለህ። ከዛ ሴንስ ኦፍ ሪስፖንሲቢሊቲ ይሰማል ከመሬት ላይ ካለው አጠገብ ካለው እውነታ አንጻር ሳይሆን ሰው እየኖር ያለው ኑሮ ታይና ኦኬ ኢትስ ፖሲብል ሰዎች ኑሮ እየኖሩ ነው አይ ሃቭ ቱ ዱ ኢት ኢን ሰም ዌይ እኔ ማች ማድረግ አለብኝ ሶ አይ ሃቭ ቱ ፋይንድ አ ዌይ ገብቷል። ሰው አሁን ፕራዮሪቲ ምን ሆነ ያንን ላይፍ ሚት ማድረግ ሆነ። ከዛ እግዚአብሔርን ስለማሰብ ምናምን ነገር የሆነ የትርፍ ጊዜ ስራ ይሆናል ማለት በትርፍ ጊዜ ነው እግዚአብሔር የምታስበው። ዋና ዋኛለው፣ ሳይክል ነዳለው፣ ሙቪ ያለው፣ ቤተክርስቲያን እሳለማለሁ ብለህ በትርፍ ጊዜ ከምትሰራቸው ስራዎች ጋር ነው የምትዘረዝረው እግዚአብሔር መፈለግ መንፈሳዊነት እንጂ የላይፍ ፕራዮሪቲ አይሆንም ማለት ነው። እግዚአብሔርን እየፈለግ ከእግዚአብሔር ጋር እየኖርክ በቃ ለጽድቅ የምታገል አትሆንም። የሆነ አሁን ስንክሳር ምናምን የምናነበው ለዛ እኮ ነው። የእነሱን ላይፍ ተመለከትና ደግሞ ኦኬ ፒፕል ኩድ አክቹዋሊ ቢ ዲስ ሆሊ ላይክ በዚህ ልክ ቅድስና ማግኘት ይቻላል ትልና ያንን ቅድስና ያንን ጽድቅ ለማግኘት የምታገል ሰው ስትሆን ደግሞ ሌላው ነገር ሁሉ ሰከንደሪ ይሆናል። ገብቶሃል? ትተዋለህ ማለት እኮ አይደለም። አልቲሜት ጎል እግዚአብሔርን ማግኘት ነው። ሶ ሌሎቹ ነገሮች ለማግኘት የምታደርገው ጥረት ከዛ ጎል የሚያደናቅፍ ከሆነ አቮይድ ታደርጋቸዋለህ። ገብቶሃል? በቃ ሌላ ጊዜ ትላለህ ወይ ትተዋለህ። አልቲሜት ጎል ያዘበው አልቲሜት ጎል ሀብታም መሆን ከሆነ ደግሞ ሀብታም ከመሆን የሚያደናቅፉ ነገሮች አቮይድ ታደርጋቸዋለህ። ዋን ኦፍ ዞስ ቲንግስ ንስሐ መግባት፣ ዋን ኦፍ ዞስ ቲንግስ መቁረብ ነው። አሁን የምሰራው ስራ አሁን ያለሁበት ቢዝነስ ያነካካል ትላለህ። ሶ አሁን ንስሐ እየገባሁ እየቆረብኩ መስራት የምችለው አይሆንም። ሶ ሌት ሚ ሜክ ታይም ትንሽ ሰራ ላድርግ፣ ነገሮች ቦታ ያዙልኝ፣ ልክ እንትን ፎል ሲያደርግ ኦን ደ ላይን መስመር ሲይዝልኝ ያን ጊዜ እመለሳለሁ። እግዚአብሔር ቀረ ማለት ነው። ደግሞ መቼም አትመለስ አይመጣም ያ ጊዜ መቼም። ሶ ለእግዚአብሔር የሚሆን ጊዜ አጥተናል። እግዚአብሔር ጊዜ ስራ አድርገናል እና ወደን ላይሆን ይችላል ታውቆንም ላይሆን ይችላል አክቹሊ ሳይታወቀን አክቹሊ ስፒሪቹዋል የሆነ መስሎ መንፈሳዊ እንደሆነ ነው የምናስበው። አንዳንዴ ለጠፋን አይታወቀንም። ሉቃስ ላይ ያለው የጠፋው በግ ምሳሌ ያለ አይደለ? በግ ሲጠፋ እስቲ ለጥፋ ብሎ አይጠፋም። ከፊት ያለውን ሳሩን ውሃውን ምናምን እያለ እረኛው እንዳለ መንጋው እንዳለ እያሰበ የሚንቀሳቀሰው ድንገት ዞር ሲል ግን መንጋው የለም። ድንገት ዞር ሲል እረኛው አይን ጠፍቷል ምናምን ነገር እና እኛም እንደዛ ያለን ይመስላል። ህብረቱ ውስጥ ቤተክርስቲያን ውስጥ ያለን ይመስላል። ቤተክርስቲያን ስናልፍ ስለምንሳለም ወይ በሳምንት አንዴ ነው ጊዜ ፈርጥ ልክ ቅዳሴ 12 ሰዓት ይጀምራል። እኛ 2 ሰዓት ላይ ጊዜው ከተባለ በኋላ ገብተን ጸበል ጠጥተን ምናምን ስለወጣን ታምር ሲነበብ ስለሰማን ምናምን አክቹሊ ክርስቲያን ሆነን ይመስለናል፣ ያለን ይመስለናል። ገንዘብ አዋጡ ሲባል ስለምናዋጣ በቃ ጥሩ ነገር እየሰራን ያለን ይመስለናል ምናምን ነገር ያለን መስሎን ግን አክቹሊ የለን። እንደዛ ሆነን ነው የምንጠፋው። እና ትልቁ በጣም ሰው ቢነቃ ብዬ ደስ የሚለኝ ትልቁ ያለንበት ፒትፎል ይሄ ለእግዚአብሔር ጊዜ ማጣት አክቹሊ ከእግዚአብሔር ጋር አለመሆን እና ለሱ የሚሆን ጊዜ ማጣታችን ይመስለኛል። ሰው ሲያየኝ ማለት ነው በጣም አምቢሽየስ ሰው ነው ሲበዛ ማለት ለምሳሌ የሆነ ትልቅ ነገር አከናውነን ትልቅ ነገር ተፈጥሮ እንደ ካምፓኒ ብዙ ብር ሰርተን ምናምን በቃ የሚያስጨበጭብ ነገር አከናውነን ዮናስ ቁጭ ብሎ የሚያስበው ቀጣዩን ነው። አሁን ይሄ ነገር እንዲሆነ እንደዚህ ኢቭን ኢንጆይ ሳደርገው ራሱ አልታይም። ስሞል ዊኖች እንትን አላደርግም ሴሌብሬት አላደርግም። እና ሰው ያን ሲመለከተኝ ማለት ነው አይ በቃ ይሄ ልጅ አመስጋኝ አለ ኖ እኔማ ማመሰግንበትን እንኳን አውቀዋለሁ። እግዚአብሔር ከምን እንዳነሳኝ ከምን ህይወት እኮ እንዳወጣኝ አውቀዋለሁ። ምንም ጥያቄ የለውም። ግን
ባደረኳቸው ባሳካኋቸው ምናምን ነገሮች ማመስገን ከጀመርኩኝ I don't think that's a good way አመስጋኝነትን ፕራክቲስ ለማድረግ። ምን አለ ግን መሰለ አሁን ኦርቶዶክሳዊነት ባላንስ ማድረግ ነው። አሁን የተሻለ ነገር መፈለግ ነው የለም ማደግ መፈለግ ምናምን ተፈጥሯዊ የሆነ እንትናችን ነው። ግን ስስታም ደግሞ እንዳንሆን ጥንቃቄ ይፈልጋል። ስስት ውስጥ ደግሞ እንዳይጥል ማለት ነው። ስስታም የምትሆን ከሆነ የተደረገልህ ምንም በጎ ነገር የምታይበት ኢንጆይ የምታደርግበት ጊዜ አይኖርም። you always want more ከዛ ግን more መጣ what is next ከዛ more ነው አልቲሜት በጣም ብዙ መጣ so what are you going to do with it actually ግን እጅ ላይ ያለውን ኢንጆይ ያደረግ እጅ ላይ ያለውን ሼር ያደረግ የተሻለ ነገር ብትፈልግ ነው የለም በራሱ so እግዚአብሔር ልፋትን ሲባርክልህ ድካምን ሲባርክልህ የሆነ የደከምክበት የሰራበት ነገር ጥሩ ሲሆን እግዚአብሔር ይመስገን ጸልዬ ለምኛ አልነሳኝም which means ግን በቃ I have to settle here ማለት ደግሞ አይደለም I can dream more በትኖሩ አይደለም የሚለው ቅዱስ ጳውሎስ ብንኖር እግዚአብሔርን ቢፈቅድ ይሄንን ወይም ያን ነገር እናደርጋለን በሉ ነው እናደርጋለን በማቀድ አይቀርም እንደ እግዚአብሔር ፈቃድ ነው እንደ እግዚአብሔር ፈቃድ ነው አሁን ብኖርም እግዚአብሔር ቢወድ እግዚአብሔር ቢፈቅድ ብለህ የምታቀድ ከሆነ ያቀድከው ነገር ባይሳካል ሚዝረብል አትሆንም መጀመሪያ የሚያቀድከው እግዚአብሔር ከፈቀደ ብለህ ነው እግዚአብሔር አልፈቀደም ብለህ ይከም በራሴ ብለህ ከሆነ ፕላን ያደረግከው ግን ሳይሆን ሲቀር የቱጋን ተሳሳትኩት የቱጋን ጥፋት የመጣው you beat yourself ማለት which means የራስን ድርሻ መወጣት የለብህም ምናምን አይደለም so እግዚአብሔር ፈቃድ እንዳልሆነ የምታውቀው አንተ ማድረግ የምትችለውን ካንተ የሚጠበቀው ነገር ሁሉ አድርገህ የእግዚአብሔርን ድጋፍ በምትጠብቅበት ጊዜ ለእግዚአብሔር ያን ነገር ካስቀረው እግዚአብሔር አልመረጠልህም አልፈቀደልህም አለቀ በአንተ ስንፍና የቀረ ነገር ከሆነ ግን it's your fault አንተን ማረም yes ያንተ ድካም ነው እሱ ፊግራት ማድረግ አለብህ ከዛ ባለፈ ግን የተሻለ ነገር መፈለግ ነው የለበትም በቃ በመጽሐፍ ቅዱስ የምናውቃቸው አሁን ብዙ ጊዜ ስለ ገንዘብ ምናምን ሲነሳ ገንዘብ ኃጢአት አይደለም ገንዘብን መውደድ ነው ኃጢአት ለገንዘብ መገዛት ነው ኃጢአት እንጂ ገንዘብ በራሱ አይደለም ኃጢአት ነው በጣም መጽሐፍ ቅዱስ የሚናገሩት በጣም ትላልቅ አይተህ ከሆነ መጽሐፍ ቅዱስ ሁለት አይነት ቅዱሳን ነው የምታገኘው አይዘር አግብተው ወልደው የሚኖሩ ቅዱሳን ናቸው አይዞ በድንግልና የሚኖሩ ቅዱሳን ናቸው አግብተው ወልደው የሚኖሩ በጣም ብዙዎቹ መናቃቸው ቅዱሳን ባለጸጋ ናቸው እና አብርሃም እና ይስሐቅ እና ያዕቆብን ተመልከታቸው እና ኢዮብን ያቸው ወደ ብሉይ ኪዳን ሄድክ ማለት ነው በድንግልና የሚኖር ከሆነ ደግሞ በድንግልና ይኖሩ ዓለምን ስለናቀ ምንም የሉ ያሉን ሁሉ የሚሰጥ ስለሆነ ማለት ነው you have to choose your path so እኔ አሁን በቃ ዓለምን ንቄ ሁሉ ነገር ትቼ ገንዘብን ንቄ ምናምን ነገር በድንግልና ተወስኜ ከዛ ከዓለም ወጥቼ ለእግዚአብሔር ጊዜ ሰጥቼ ካልክ ገንዘብ ምን ያደርግልሃል አገባለሁ ወልዳለሁ የምትል ከሆነ ደግሞ ገንዘብ ማግኘት ግዴታ አለብህ የምርጫ ጉዳይ ራሱ አይደለም ምክንያቱም ወደዚህ ምድር ህይወት እያመጣህ ነው ሪስፖንሲቢሊቲ አለ ምናምን so ገንዘብ በራሱ ነው አይደለም ሀብታም መሆን ምናምን ነው አይደለም ለገንዘብ መገዛት ገንዘብን መውደድ ነው ኃጢአት የሚሆነውና የተሻለ ነገር ማድረግ መፈለግ እግዚአብሔር አምላክ ስራ እንዲባርክልህ መፈለግ ምናምን ኃጢአት ነው አይደለም at the same time ግን ሪኮግናይዝ ማድረግ መቻል ደግሞ ያስፈልጋል የደረስክበትን ኤሪያ ለማለት ነው ትሩ አሁን በጣም መቀበለው ሐሳብ ነው ይሄ አሁን የኔ ላይክ ፐርሰናሊ ያለው ኢሹ ምን ታውቃለህ ከሚመጣ ውጤት ይልቅ ስራው ነው የምወደው ፕሮሰሱ ደስ የሚለኝና በጣም እግዚአብሔርን ማመሰግን ላይክ ጂኑሊ እግዚአብሔርን ማመሰግነው ጧት ማለት ነው ከእንደዚህ አይነት ወጣቶች ጋር በዚህ ኤነርጂ ጧት እየተገናኘን ይሁን ነገር ቢልድ እያደረግን ነው በቃ ያ ነው እኔን የሚያስደስተኝ ያንን ፓርት በጣም ነው ኢንጆይ ማድረገው ገብቷል እና ቅድም ኢኔቪታብል ብለኛል ይሁን ነገር ከሰራህ የሆነ ነገር ላይ ኤፈርትን ካሳደርክ በቃ ኢኔቪታብል አይቀርም የሚመጣው ሪዛልት በሙሉ አይቀርምና የሆነ ኦፍ ኮርስ የተሻለ ነገር እኮ በመኘት እኮ ምንም እኮ ጥያቄ የለውም ግን ሞር ስመኝ እኔ ከራሴ አሁን ፐርሰናሊ ስነግርህ እኔ ሞር የምመኘው ሞር ከዮናስ ፖቴንሻል ነው ሞር ከዚህ በላይ የተሻለ ሰው መሆን ሞር ከዚህ በላይ ላይክ መስራት የሚችል ሰው መሆን እንጂ አውትካሙ ይሄ እንዴት ነው የራሴን ሰልፍ ወርዝ ከአውትካሙ ጋር አታች አላደርገው በጣም ትልቅ ቁም ነገር እሱ ነው አሁን ፕሮሰሱን ወደድከው ማለት አይደል አትሆንም አንተ ገብቷል አይደል ካልሆንክ ደግሞ እግዚአብሔር የማስቀመጥ እድል በተወሰነ መልኩ ቀንሰው የምትሰራ ሰው መሆኑ እግዚአብሔር አምላክ ይፈልጋል የሥራ ፈት መሆንን ነው እግዚአብሔር አምላክ የማይፈልገው ሶ ያንን ፕሮሰሱን ላቡን መድከሙን ከወደድከው ከዛ ደግሞ የሚመጣው ሪዛልት የሆነ ዌቨር ያለን እምነት እግዚአብሔር ያለን እምነት እንዲዋዥቅ የማያደርገው ከሆነ in any situation ሲሳካልም ሳይሳካልም ያሰብከው ሲሆንም ሳይሆንም ተመስገን ማለት የምችል ሰው ከሆነ ገብቷል አሁን ቅድም ባልነው ከሆነ ምናመሰግነው ኮንዲሽናል ይሆናል ምክንያቱም ቅድመው መንገድ ላይ ያለውን ካንተ ባስቸገረው ሰው አይተህ እግዚአብሔር ይመስገን ካልክ ካንተ በጣም የሻለው ሶስት ደግሞ ጌታው ለኔስ ልትል ነው ማለት ነው እኔ ጎሎይ ነው ኤግዛክትሊ እሱ እኮ ሲጀመር ክርስቲያን አይደለም ምንም እኮ አይደለም እኮ ቤክስ አይደለም ምናምን እኔ እኮ እንዲያረጋል ኮንዲሽናል ይሆናል ሶ ኢን ቦዝ ዌይስ ነው ቢሆንልም ባይሆንልም እግዚአብሔር ላይ ያለም እግዚአብሔር ላይ ለመታመን የማይጎርልብህ ከሆነ ከዛው ላይ ሰርታ የሰራውን እግዚአብሔር አምላክ እንዲባርክልህ መፈለግ ነው የለው ድርሳነ ሚካኤል ላይ አንድ ታሪክ አለ
ህዳር ይሁን እርግጠኛ አይደለም ህዳር የሆነ ወር ላይ የሚነበብ እና ሰውየው በየቀኑ እየተነሳ የሚጸልየው ሚካኤል ይባርከኝ ነው። ጥሩ ሰው ነው፣ እግዚአብሔርን ይወዳል፣ ለቅዱስ ሚካኤል ይታመናል፣ ቅዱስ ሚካኤል ወዳጁ ነው። ሚካኤል ይባርከኝ ቀንድ በደህንነት እስከመቼ ይቸገር ባርከኝ ነው ጊዜው። ጭቅጨቃው ሲበዛበት ቅዱስ ሚካኤል ተገለጠለት። ምን ልባርክልህ? ምን ልባርክልህ? አንተ አሰራም ቁጭ ብለህ ባርከኝ ብትለኝ ምን ልባርክልህ? ሂድ ስራ፣ ሂድ አሳጥ፣ እንደዚህ አድርግ። ታሪኩ ይቀጥላልና ሰርተ ባርክልኝ ማለት የተገባ ነገር ገብቷል አይደል? ሳትሰራ ሳትለፋ ምናምን ነገር እግዚአብሔርን አትጠብቅ። ከሰራ በኋላም ደግሞ እግዚአብሔር የሚሰጥ ነገር ሁሉ ያንተ ልፋት ዋጋ ብቻ ሳይሆን የእግዚአብሔር በረከት እንደሆነ ሪኮግናይዝ ማድረግ መቻል ትልቅ ነገር ነው። የእግዚአብሔር በረከት እንደሆነ ሪኮግናይዝ ካረክ ደግሞ ያንተ ብቻ አይደለም፣ በዙሪያ ያሉ ሰዎች ሁሉ ነው። የዕለት እንጀራዬን ብላ አልጸለይም፣ የዕለት እንጀራችንን ብለን ይጸልይ። በላብህ የሚመጣው እንጀራችን ነው እንጂ እንጀራ አይደለም። እውነት ነው። የግድ ሼር ማድረግ አለብህ። እግዚአብሔርን ከምታመሰግንባቸው መንገዶች አንዱ ተመስገን በማለት አይደለም፣ የሰጠን በማካፈል። በአፌ ተመስገን እያልኩ እኔ ብቻዬን የምኖር ከሆነ እያመሰገንኩ አይደለም፣ አመስጋኝ ሰው አይደለም። ገብቷል አይደለ? ትሰጣለህ። ከዛ ደግሞ ያሰብከው ሳይሆን ሲቀር የሞላ ሳይሆን ሲቀር ያንተ ሚስቴክ ያንተ ስህተት የሆነበትን ቦታ ከማረም ባሻገርም ግን እግዚአብሔር የወደደው ሆነ እግዚአብሔር ይመስገን ማለት እንደሞ ትለምዳለህ። ያን ጊዜ አመስጋኝ ሰው ነህ እንጂ በአንደበት ተመስገን በማለት አይደለም። እንደውም በአንደበት ሲሆን ለስንፍና የሚቀር ይመስል ይለመድና በቃ የሆነ ትተዋለህ። አክቹሊ ያን ምስጋና መኖር እንዳለበት ረሳውና በአፍ ብቻ ያልኩት ይቀራል። ምን አሳጣኝ እግዚአብሔር ይመስገን ለምን እንዲህ አታረግ ምናምን ስትለው የሆነ ሰው አረ እግዚአብሔር ይመስገን ይችላለች ይችን አደርጋለሁ በቃ ከዚህ በኋላ ያ ሜም የተሰራበት ታሪክ ነው ትዝ የሚለኝ። ምን አለ የሰውየው ያጨሳል፣ ይጠጣል፣ ሌላ ምንም ስራ የለውም። ለምንድን ማሰራው ምናምን ሲባል ሰርቼስ ገንዘብ ታገኛለህ፣ ገንዘብ አግኝቼስ ሀብታም ትሆናለህ፣ ሀብታም ሆኜስ ከፈለግከውን ታደርጋለህ። አሁን የፈለግኩት እንጀራ እኮ አይደለም ያለው ሀብታም መሆን የሚያስፈልገኝ እዚህ ያለው ፕሮሰስ ለሚዳል አሁን የቃምኩ አሁን እየጠጣው ነው አሁን እያጨስኩ ደስ እያለኝ ነው። እዛ ድረስ ምን አስኬደኝ ብለህ ኦልሬዲ አክሰፕት አድርገው ትቀመጣለህ። አርፈህ ቁጭ ስላለ አሁን ዩዥሊ በተለይ ለሙዚክ ቻናል ላይ እኔ የምሰራው ፐርሰናል ዴቨሎፕመንት ላይ ነው። ስለ ፐርሰናል ዴቨሎፕመንት እኛ ሀገር ትንሽ አብዩ የተደረገ ቃል ቢሆንም ግን ኖርማሊ አንድ ሰው እሱ ሲያድግ በዙሪያ ያሉ ነገሮችን ማደግ ይችላሉ እያስባለሁ። እና እንደ ሰው ደግሞ ላይክ ፐርሰናል ግሮዝ በሶስት ዳይሬክሽን ነው ራይት። የመጀመሪያው በስጋ ከዛ አክቹሊ ደግሞ ነፍስህ የስፒሪቹዋል የሆነ ግሮዝ ይኖራል። ከዛ ደግሞ ላይክ መንፈስህ ደግሞ አለ፣ መንፈስን የሚያድስ ነገር አለና ስለ ገንዘብ ስለምን ስለ ስራ በጣም ብዙ ጊዜ እናወራለን። አንዱ ይሄ ኦቨርሉክ የምናደርገው ነገር ግን ቢኖር መንፈሳዊነት ነው። ይሄ በጣም የተረጋጋ መንፈሱ ይሄ አክቹአሊ ፒስፉል መሆን ሰላም ውስጥ ማምጣት ነው። እዚህ ጄኔሬሽን ላይ ብዙ የሚወራ ጉዳይ ነው ብዬ አላስብም። ስለ ሜዲቴሽን ስለምን ብዙ ነገር ይወራል። የቤተክርስቲያን ትምህርትም ላይ ቢሆን ይሄን አድርግ ይባላል። ግን የአክቹዋል ፒስ ኦፍ ማይንድ የሆነ ከፈጣሪ ጋር የሚያገናኝ አይነት ሰላም አይነት ስፒሪቹዋሊቲ ብዙ ጊዜ ፕራክቲስ ይደረጋል አልመለከትም። እና እዛ ነገር ላይ ምን ትላለህ? ሰው እንዴት ስፒሪቹዋሊቲን ፕራክቲስ ሊያደርገው ይችላል ኦን ዴይሊ ቤዚስ? አሁን ያልከውን አይነት ሰላም ኢሚዲየትሊ የምታመጣው ነገር አይደለም። ዛሬ ተነስተህ ወስኛለሁ ብለህ የምትኖርበት አይደለም። አክቹዋሊ ክርስትና ውስጥ የትኛውም ነገር ልምምድ ፕራክቲስ የምታደርግበት ነው እንጂ በአንድ የምታመጣው በአንድ የምትወስነው ይሾ አይሆን። ሰው በኢኮኖሚ ያድጋል፣ በእድሜ ያድጋል፣ ግን ስፒሪቹዋሊ ደግሞ ማደግ አለበት፣ ነፍሱም ማደግ አለበት። አልቲሜት ጎላችንም እሱ ነው። በቃ ክርስቶስ ወደ መምሰል እናድጋለን። ከዚች ዓለም አልፈን ደግሞ ወደ እግዚአብሔር መንግስት ስንሄድ የሆነ ስቴቲክ የሆነ ስቴት ላይ አይደለም የምንኖር፣ ቋሚ የሆነ የማይንቀሳቀስ ስቴት ላይ አንኖር። በእግዚአብሔር መንግስት ምንድነው የምናደርገው ካልክ እናድጋለን። ሊትራሊ ሁልጊዜም ቅዱስ ጴጥሮስ ከመለኮቱ ባህሪ ተካፋዮች እንሆን ዘንድ የሚለው አባባል አለውና ቴዎሲስ ይሉታል። እግዚአብሔር መምሰል ነውና መቼም የማይደረስበት ቦታ ነው። እግዚአብሔር በጣም ጥልቅ ከመሆኑ አንፃር መቼም የማንደርስበት ኤሪያ ነው። ግን ስቲል በቅድስና በክብር ከፍ እያልክ እያደግክ ትኖራለህ ነው መንግስተ ሰማያት ውስጥ እንጂ ሆነ በቃ አለቀ ድምድም አለና እንደዛ አይደለምና ማደግ ተፈጥሯዊ የሆነ ቴንደንሲያችን ስለሆነ አቮይድ ማድረግ የምንችለው ጉዳይ አይደለም። እውነተኛ ሰላም ግን ያለው ከእግዚአብሔር ዘንድ ነው። አሁን በቃ እውነተኛ የሚባለውን ሰላም የምናገኘው ከእግዚአብሔር ዘንድ ነው። ጌታችን ከላይ ዝም ብለህ ስትመለከቱ ኮንትራዲክት የሚያደርጉ የሚመስሉ ነገሮችን ተናግሯል ወንጌል ላይና የመጀመሪያው እኔ ሰላምን ይዤ የመጣው እንዳይመስላችሁ ሰይፍን እንጂ ሰላምን ይዤ አልመጣሁም ማለት ሰይፍን እንጂ ሰላምን አላመጣሁም፣ እናትን ከልጇ ባልን ከሚስቱ ምናምን ለለየ ነው የመጣሁት አለ። ሌላ ቦታ ላይ ደግሞ ስታነበው እኔ ሰላሜን እሰጣችኋለሁ ይላል። እኔ ሰላሜን እሰጣችኋለሁ ሰላም ለእናንተ ይሁን ሲል ታገኘዋለህ። አሁን ራንደም ሊስት ተመለከተው ከላይ እሺ ኮንትራዲክት የሚያደርግ ሊመስል ይችላል፣ ግን ዲፕሊ አንደርስታንድ ስታደርግ ኮንትራዲክት አያደርግም። ይቀጥልና እኔ ሰላሜን እሰጣችኋለሁ ካለ በኋላ እኔ የምሰጠው ሰላም ግን ዓለም እንደሚሰጠው ያለ ሰላም አይደለም ማለት። አሁን ትልቁ ችግራችን ሰላምን፣ ደስታን ምናምን ብለን የምንጠራቸውን ነገሮች ከኢሞሽን ከሚሰማን ስሜት ባሻገር አንደርስታንድ ማድረግ መቻል ነው። ሰላም ማለት ስሜት አይደለም፣ ደስታ ስሜት አይደለም። በነገር ላይ
በጣም ጥልቅ የሆነ ነገር ነው። ፈረንጆቹ እንደውም ብዙ ቃል አላቸው ጆይ፣ ሃፒነስ፣ ሳቲስፋክሽን ምናምን የሚሉ ቃላት እኛ ሁሉንም ደስታ በሚሉ ጠቅለን ስለያዝናቸው ስሜት አይደለም ሰላም። ደስታ ስሜት አይደለም፣ ስጋዊ የሆነ ነገር ብቻ አይደለም፣ ጥልቅ የሆነ ውስጥ ያለ አይዲዮሎጂ ነው፣ አስተሳሰብ ጭምር፣ ማይንድ ሴት ጭምር። ሶ ክርስቶስ የሚሰጠው ሰላም ዓለም እንደሚሰጠው አይነት ሰላም አይደለም። ዓለም የሚሰጠው ሰላም ሁልጊዜም ኮንዲሽናል። ዓለም የሚሰጠው ደስታ ሁልጊዜም ኮንዲሽናል። ጦርነት ከሌለ ሰላም አለ፣ ጦርነት ካለ ግን ሰላም የለም፣ ኮንዲሽናል። ዓለም የሚሰጠው ሰላም አሁን ተገኝቶ በኋላ የሚታጣ ነው፣ ምክንያቱም ነገሮች ላይ የተንጠለጠለ ስለሆነ ማለት ነው። እውነተኛ መንፈሳዊ ሰላም ግን ኮንዲሽናል አይደለም። ጦርነት ውስጥም ሆነ ሰላማዊ ነው። ሐዋርያት ሥራ ምዕራፍ 3 እና 4 ስታነብ ጴጥሮስና ዮሐንስ ያንን ሽባ ካዳኑ በኋላ እስር ቤት አስገቧቸው፣ ታሰሩ፣ አደሩ። ከዛ በኋላ ጥፋት ስላላገኙባቸው ይላል፣ ስላላገኙባቸው ነፃ ስለሆኑ ገርፎ ለቀቋቸው። ነፃ ስለሆኑ የተገረፉት ስላጠፉ አይደል። ተገርፎ ሲወጡ ግን ደስ እያላቸው ሄዱ ይላል። አሁን ዊዛውር አንደርስታንዲንግ ኦፍ ደስታ ዊዛውር አንደርስታንዲንግ ኦፍ ሰላም ደስ የሚያሰኝ ሰላም የሚሰጥ ጉዳይ አይደለም። ማዘን ነበረባቸው፣ መበሳጨት ነበረባቸው። ስሜታቸውን ካየን አልታመሙም እነዛ ሰዎች? ታመዋል በእርግጠኝነት። if we are talking about the physical feeling ምክንያቱም ሰው ናቸው፣ ይታመማሉ፣ ይቆስላሉ፣ ሊበሳጩ ይችላሉ፣ አይደንቀንም። አክቹዋል ውስጣቸው ያለው ጉዳይ ግን ደስታና ሰላም ነው። ገብቷል። የሆነ አሁን ዲፕ የሆነ ይመጣል ጉዳዩ አንደርስታንድ ለማድረግ ራሱ እየጠጠረ ይመጣል። ከላይ ካለው ኮንዲሽናል ከሆነው ነገር ተገንጥሎ ውስጥ ያለ ነገር ነው ሰላም ማለት። ይሄ ዕንባቆም የተናገረው በለስም ባታፈራ፣ በማድጋው ዘይት ባይኖር፣ በጋጣው ከብቶች ባይኖሩ፣ በበረቱ በጎች ባይኖሩ፣ በቃ ጥሩ የሚባለው ነገር ሁሉ በህይወቴ ባይኖርም እኔ ግን በእግዚአብሔር ደስ ይለኛል፣ ነፍሴ በእግዚአብሔር ሐሴት ታደርጋለች። በእግዚአብሔር ነው ደስ የምትሰኝ። ድሮ በቃ ገና ግቢ ጉባኤ ቅድመ ግቢ ጉባኤ ምናምን እያለን እንዘምሮ የነበረው ጥሩ መዝሙር አለ። በሄድኩበት ሁሉ ሰማት እዚህ ምን ቅድመ ግቢ ጉባኤ ነው የእውነተኛ ሰላም ያለው ከቤት ነው የሚል ድሮ መዝሙር አለ። በቃ እውነተኛ መዝሙር፣ እውነተኛ ሰላም ያለው ከእግዚአብሔር ጋር ነው። ሶ እውነተኛ ሰላምን ገንዘብ ማድረግ የሚፈልግ ሰው ያንን ማድረግ የምንችልበት ብቸኛው መንገድ ራስን ከእግዚአብሔር ጋር ማጣበቅ። ደስታችንም ሐዘናችንም ምናችንም ሰው ገንዘቡ ባለበት ልቡ በዛ ይሆናል ይላል መጽሐፍ። የሆነ ገንዘብ የሆነ አለኝ በተምታሰው ቫልዩ ባለበት ቦታ ላይ ሐሳብ እንዳለዛም ከነገርም ማተር የሚያደርጉ ሀብቴ ንብረቴ ገንዘቤ እግዚአብሔር ነው ብለህ ካሰብ ገንዘብ ሁሉ እግዚአብሔር እንኳን ሐሳብ ሁሉ እግዚአብሔር ነው የሚሆነውና ከእግዚአብሔር ጋር መጣበቅ። አሁን ቅድም ያልናቸው ስፒሪቹዋል ልምምዶች ትልቁ ጎላቸው ይሄ ነው እኮ እኛን ከእግዚአብሔር ጋር ማጣበቅ ነው። የምንጸልየው፣ የምንጾመው በጾማችን ልክ የእግዚአብሔር መንግስት ለመግባት አይደለም። የምንሰግደው በስግደታችን ልክ ተቆጥሮ እንድንገባ አይደለም እኮ። እነዛ ነገሮች ከእግዚአብሔር ጋር እንዲያጣብቁን ቃል እግዚአብሔር በተማርክ ቁጥር፣ ራስን በንስሐ በእግዚአብሔር ፊት ባዋረድክ ቁጥር፣ በእግዚአብሔር ፊት ለጸሎት ቆመ በእግዚአብሔር ፊት ባለቀስክ ቁጥር፣ ዝቅ ባልክ ቁጥር ምናምን ነገር ከእግዚአብሔር ጋር የመቀራረብ ቴንደንሲ ይኖርሃል። ትልቁ የነዛ ጎላቸው የሚሆነው ለዛ እነሱን ጎል አድርገህ አክቲቪቲውን ጎል የምታደርገው እግዚአብሔርን አታገኝ። እግዚአብሔርን በመፈለግ ውስጥ ከሆነ እነዚህ ነገሮች የምታደርጋቸው ከእግዚአብሔር ጋር ትቀራረባለህ ነው አይዲያው። ከእግዚአብሔር ጋር እየተቀራረብክ በሄድክ ቁጥርና ደግሞ ስፒሪቹዋሊ በጣም ልዕልናው የከፍታው ላይ እየደረስክ በመጣ ቁጥር ዛሬ ሂውጅ ብለህ ትልቅ ብለህ የምታስባቸው ነገሮች ኢምንት ይሆናሉ። አሁን we are in a big building አይደል? ይሄ ቢልዲንግ ትልቅ ነው፣ በጣም ብዙ ሰዎችን በውስጡ ይዟል። ከፍ እያልኩኝ በመጣው ቁጥር ግን እያነሰ ይመጣል። at some point እኮ ከፍ ባል ቁጥር የማይታይ ይሆናል፣ የሆነ ፖይንት ይመስላል፣ ከዛ ጭራሽ የማይታይ ይሆናል። ትልቅ ስላልሆነ አይደለም፣ እዚህ ያለ ትልቅ ነው። እዛ ስትሄድ ሳይዙ ቀንሶ አይደለም፣ አንተ ከፍ ስላልክ ነው ትንሽ ሆነ አይደለ? ሶ ስፒሪቹዋሊም እንደዛ ነው። ስፒሪቹዋሊ ባደግ ቁጥር ዛሬ በጣም ሂውጅ የምትላቸው ትልቅ የምትላቸው ነገሮች ትንሽ ይሆናል። ትንሽ ከሆኑ ደግሞ አንተን አፌክት ማድረግ የሚችሉ ነገሮች አሁን ደስታህን አፌክት ማድረግ አይችሉም፣ ሰላምን አፌክት ማድረግ አይችሉም። አሁን ላይ በዚህ ጊዜ ደስታን ለማግኘት በጣም ብዙ ኦፕሽኖች አሉ። ስለ ይሄ ኢንተርቴንመንት ሲጀመር በዚህ ደረጃ የዓለማችን ትልቁ ሴክተር የሆነበት ምክንያት ሰው ምን ደስታን ስለሚፈልግ ነው። ሌላ ነገር የለውም። ጆይ ፍለጋ፣ ሃፒነስ ፍለጋ ነው ይሄ ሁሉ ነገር የተፈጠረ ያለውና አንድ ናቫል ራቪካንት የሚባል ሰውን ይላል ፒስ ኦፍ ማይንድ እና ፒስ ፍሮም ማይንድ ሁለቱ ይለያያሉ። እነዚህ የምናደርጋቸው አክቲቪቲዎች በሙሉ ዴር ጀስት ፒስ ፍሮም ማይንድ ነው። አይምሮህን ጸጥ ለማስባል የምትጨምርበት ነገሮች ናቸው እነዛ። ፒስ ኦፍ ማይንድ ብቻህን ከራስህ ጋር ቁጭ ስትል ሰላም ይሰማሃል ወይ ነውና ይሄ ሁሉ ጩኸት፣ ይሄ ሁሉ ግርግር ባለበት ሁኔታ ግን ሰው ይሄ ፒስፉል መሆንን ፕራክቲስ እያደረገው ነው ብዬ አላምንም። ከራሴ የሚጀምር ድክመት ስለሆነ ማለት ነው። እና ይሄ ደግሞ የሚገለጥ ነገር ነው። ባይ ዘ ወይ ሰው ውስጡ ሰላም ካልሆነ በብዙ ነገር ሲገለጥ ታየዋለህ። ደህና የመሰለህ ሰው የሆነ ኦፖርቹኒቲ ሲያገኝ ሊሽ ሲያደርግ ታየዋለህ ያን ነገርና ይሄ ሰውዬ እንዲህ ነበር እንደ ውስጡ። ለምሳሌ ቀላል ኤግዛምፕል ሪሰንትሊ ሶሻል ሚዲያ ላይ ሲከራከር የነበረ አንድ ጉዳይ ነበር። ለ24 ሰዓት ያህል ህግ ባይኖር ምን ታደርጉ ነበር ምናምን የሚል እና ነገሩ ካለፈ በኋላ ነው ገብተህ እስኪ ቼክ አድርገው ብለውኝ ገብቼ ስመለከት በጣም ነው የገረመኝ። ስለ
ኤክስፔክት ታደርጋለህ የሆኑ ሰዎች መጥፎ ነገር ማድረግ እንፈልጋለን ሊሉ ይችላሉ ብለህ ግን በዚህ ደረጃ ሰው ክሬቲቭ በሆነ ወይ እውነት እኮ ነው የምልህ ክሬቲቪቲ ባለበት መንገድ የሆኑ መጥፎ ነገሮችን የማድረግ አይምሮ ውስጥ ያለ ጉዳይ አለና አንድ ሳምንትም አስበው አይምሮ ውስጥ ይቀመጥ ያ ነገር ግን ሰላም ነስተዋል ማለት ነው ውስጥ አለ ማለት ነው ያ ነገር ምን አለ መሰለህ ሶሻል ሚዲያ በርግጥ በባህሪው አይተዋል አይደል ጉዳይ አይቼዋለሁ ያልሆንከውን ሰው እንድትሆን ያደርጋል ባይትስ ኔቸር ሶሻል ሚዲያ ምክንያቱም ፌስ ቱ ፌስ አይደለም እንትን የምትለው እኔ አሁን የሆነ ስህተት ብሰራ እዚህ ፊት ለፊት ቁጭ ለማትለኝን ነገር ሶሻል ሚዲያ ላይ ማለት እድል ይሰጣል ግን ውስጥ ያለው ነገር እና አንዳንዴ ኢቭን ነገርየውን ባታምንበት እንኳን ፎር ዘ አቴንሽን ልትለው ትችላለህ በእርግጠኝነት እኔ አሁን በጣም ኮመን የነበረው ነው ብዙ ያንጫጫው ኮሜንት እደፍራለሁ ሴቶች እደፍራለሁ የሚለው ኮሜንት እንደዛ ካሉት ግማሹ እኔ አክቹሊ ምን አድርገውት አይመስለኝም አይ ዶንት ኖ ግን ፐርሰናል ኦፒኒየን አቴንሽኑ ስለሚፈልጉት ይመስለኛል ገብቷል ሶሻል ሚዲያቸው አክቹሊ ይንቀሳቀሳል ሰው ገብቶ ፕሮፋይላቸውን ያያል ሰው ኮሜንት ያደርጋል ሰው ይሰድባቸዋል ሪፕላይ ያደርጋል ምናምን people do that ታምናለህ so desperate ነው ግን people do that እኔ አሁን እኛ ሀገር ላይ ሶሻል ሚዲያ ኖርማሊ አሁን እንደው ከርሱም ብዙ ባልወጣ ግን ኮንቴንት የሚያደርጉ ሰዎች ለምን ኮንቴንት ክሬት የሚያደርጉት የሚል ጥያቄ አለ እንደውም አሁን ቲክቶክ አዋርድ መጥቷል መሰለኝ ለሱም ሊሆን ይችላል ግን አሁን ዌስተርን ወርልድ ላይ ቢሆን አሜሪካ ላይ በቪው ይከፈላል ሶ በጣም የሚያስጠላ ነገር ብታደርግ እንኳን ሰው እስካየለ ድረስ ላይቭሊውድን እየደገፍክበት ነው ኢትዮጵያ ውስጥ የመታይ ቪው ማግኘት ምንም አይጠቅምም መጥፎ ነገር ሰርተ ፌመስ ብትሆን ሰው የሚያቀርብ መጥፎ ነገር ነው አያከብርም መንገድ ላይ ሲያዩ ምናምን ነገር ሶ በጣም የወረዱ ኮንቴንቶች ሳይ ለምንድን ነው ሰው ይሄን የሚያደርገው አልቲሜት ጌኑ ምንድነው አቴንሽን ማግኘት ብቻ ይሄን ያክል በጣም ዲስፕሬት የሆኑ ነገሮች እንድናደርግ ያደርጋል ገብቷል ምንድነው እኔ እኛ ሀገር ላይ ኮንቴንት የምንሰራበት ምክንያት ምንድነው እኔ ስክሮል ስታርግ ይመጣሉ በጣም ቆንጆ የሆኑ ሴቶች ይመጣሉ የሆነ ነገር ሊናገሩ ለስጠብቅ ምንም አይናገሩም የተዘዋወሩ መልካቸውን አሳይተው ያልቀር ቪዲዮ እሺ ለታግማ አጥፋይቷል ከዛ ብዙ ቪው አላችሁ ግን እቺ ሴት ለዚህ ዓለም እኔ ፕሮቫይድ ማድረግ የምችለው መስጠት የምችለው ብቸኛው ነገር መልኬን ማሳየት ነው ብላለች እንደ ሳርሊ ደግሞ መልኳ የሷ ስራ ራሱ አይደል በሷ ድካም በሷ ጥረት የመጣ ነገር ራሱ አይደል ግን the only thing she can provide is so like ፊቷን እያሳየች ልብሷን ሰውነቷን እያሳየች ቪው ላይክ ምናምን ተሰብስባለች እሺ what she going to do ምንድነው ጥቅሙ እና አንቴንሽን ፍለጋ ብቻ የሚደረጉ ነገሮች እንዳሉ ሰው ኖቲስ ቢያደርግ ጥሩ ነው ከዛ ባለፈ ግን ተጠብቃል እንዴ ይሄ ሁሉ ሰው ሃይማኖተኛ ነው እንዴ ፕሮባብሊ እንደዚህ ያሉ ሰዎች ገብተህ ብታያቸው ፕሮፋይላቸው ቅዱስ ገብርኤል ነው ቅዱስ ሚካኤል ነው ፖስት ያደርጓቸው ነገሮች እንኳን ለማርያም አመታዊ በዓል አደረሳችሁ እንትን ዝክር ቀመሱ የሚል የዳቦ ፎቶ ምናምን ሊሆን ይችላል ሶ እንዴ ሰዎች መንፈሳዊ ነገር ነው ኮንቴንታቸው ወይ ደግሞ ላይክ የሚያሳዩት ነገር ምናምን ነገር መንፈሳዊ ነው ሶ ለምንድን ነው እንደዛ የሆኑት ብለህ እንድትጠይቅ ያደርጋል ቅድም እንዳልኩ ነው ሱፐርፊሻል ስለሆነ ነው ሶ ይሄን ነገር ባደርግ ማርያምን ምስለ ስዕል ምናምን ፖስት ባደርግ ላይክ አገኛለሁ ብሎ ስለሚያስብ ወይ ደግሞ መንፈሳዊ መስዬ ብታይ ሰው ፎሎ ያደርገኛል ሰው ያመሰግናል ብሎ ስለሚያስብ እንጂ ውስጡ እንደዛ ስለሆነ አይደል ስፒሪቹዋል ላይፍ ኖርማሊ እንደዛ ኤክስፖዝ የምታሳየው ነገር ስላልሆነ ኖርማሊ እና ሰዎች ኖርማሊ ያልሆኑትን ነገር መስሎ መታየት ስለሚወዱም ጭምር ይመስለኛል አንደኛ ሁለተኛ ግን ቅድም እንዳልኩ ነው አሁን ከሙቪ ተወሰደ አይዲያ ነው 24 ሰዓት ምናምን የሆነ the purge የሚባል ፊልም the purge ከኢቭን አሁን ክሬቲቭ ያልካቸው ኮሜንቶች አብዛኞቹ ኮነ ወጥ የተኮረጁ ናቸው ምን አይነት ችግር ይገጥመናል መሰለህ አሁን ቅድም እንዳልኩ በጣም ኤክስፖዝድ ነን በጣም ብዙ ነገሮችን እናያለን ቤት ቫዮለንስ ቤት ሮማንስ ምንም ነገር እዩ ላቋርጥና ሶሪ እኔ the purge አይቼዋለሁኝ ሙቪውን አላየሁትም እኔ ፈርቼው አላየሁትም እኔ አይቼዋለሁ በጣም ደንግጫለሁኝ ካየሁት በኋላ ለምን የደገጥከው ካልከኝ ከጓደኞቼም ጋር አወራንበት እውነት ለ24 ሰዓት ህግ የለም ቢባል ቶታል ኪዮስ ውስጥ ነው የምንገባው ቶታል ኪዮስ ውስጥ ነው የምንገባው ምክንያቱም አይምሮ ውስጥ ያሉትን ዋይልደስት የምትላቸው ነገሮች በሙሉ ኤክሰርሳይዝ እኛ ሀገር ግን ሰው ህግ ፈርቶ ብቻ ይመስልሃል ወንጀል የማይሰራው ወንጀል ብትሰራ ተከታትሎ ለፍትህ ሊያቀርብ የሚችል ህግ ሲስተም እንዳለ የሚያምን ምን ያክል ሰው ህግ ደግሞ እኔ ከይሄ አክቹአሊ ከተጻፈው ከኮንስቲቲዩሽን ህግ ሳይሆን የወሰድኩት እንዲያተርክ ትቀጣለህ ብቻ ሳይሆን የሚያይ ሰው ጀጅ ባያደርግህ ነው ኤግዛክት እሱ ነው ማለት እኛ ሀገር ላይ አሁን ህጉን ህግ ሲስተሙን ብቻ ሳይሆን እኔ ሶሳይታል ኖርሙን በመፍራትም ጭምር ይመስለኛል ያ ነገር ይኖራልና ቅድም እንዳልኩ ያነሳሁትን ሐሳብ ሳረሳው ክሬቲቭ የሆኑ ነገሮችን ታያለህ ቢት ዋይልድ ጥሩ የሚው መጥፎ ነገር ከዛ እነዛ ያያያቸው ውስጥ የገቡ ነገሮች የሆነ አይዲያ ውስጥ ይጭራሉ ግን ደግሞ ያያያቸው ነገሮች ኤክሰርሳይዝ ማድረግ የምትችልበት ኦፕን ስፔስ የለም ገብቷል አይደል ፊልም አሁን ለምሳሌ በጣም ጸዴ ፊልም ምናምን ብለ ያሰብከው አይተ በጣም መጥፎ ነገር አስበ ያን ነገር ፊልም አድርገህ ብሰራው ሊታይልህ ይችላል ፊልም አድርገህ ለመስራት ግን ኦፖርቹኒቲ አይኖርም ሶ ውስጥ ይቀመጣል ገብቷል ሶ መናገር የምትችልበት ኤሪያ ስታገኝ ምናምን ታውጣዋል እድሉን ብታገኝ እኮ ላታደርገው ትችላለህ
ግን ያንን ኢነርጂ የምታወጣበት ቦታ ስለሌለ ይመስለኛልና በእርግጠኝነት አብዛኛው ኮሜንት ጻፈ ሰው ሚን ስለሚያደርገው ምናምን ሳይሆን እድል ስላገኘ ለመናገር ውስጥ ያለውን ሐሳብ ለማውጣት ኦፖርቹኒቲ ስላገኘ ይመስለኛል። ግን የፐርሰናል ኦፒኒየን ነው። ዞሮ ግን ያ ክፉ ሐሳብ ውስጡ አለ፣ ውስጡ ተቀምጧል። ከየት መጣ እንዳልኩ ነው። በቃ የሆነ በጣም ኤክስፖዠር አለ ከሆነ ቦታ ጋር አድርጎታል። ምን ላይ ያውቀው ይችላል ከየት እንዳመጣው። በዚህ የምትናገራቸውን ጥሩ ሆኑ መጥፎ ነገሮች በራስህ አፍልቅ አይደለም ገብቷል። ከሆነ ቦታ ወሰድከው ነው። እኛ ልንጨምርበት የምንችለው ቫልዩ አሴ ድሮፕ ነው፣ በጣም ትንሽ። ሞስት ፕሮባብሊ ሆነ የምናወራቸው ብዙዎቹ ነገሮች ከሆነ ቦታ የወሰድናቸው ናቸው፣ የምናስባቸው የምናደርጋቸው ነገሮች እንጂ ሁሉንም ከውስጣችን አፍልቀን አይደለም። እሱ መታወቅ አለበት። ከሆነ ቦታ የወሰደው መጥፎ ሐሳብ አለ። ከዛን ያንን ፋይት ማድረግ የሚችልበት ደግሞ ስፒሪቹዋል ልምምድ የለው። ክርስቲያን ሊሆን ይችላል እኮ ገብቷል። ግን ውስጡ ያለውን ክፉ ሐሳብ ማጠብ የሚችልበት ስፒሪቹዋል ልምምድ የለውም። አይጸልይም፣ ቃል እግዚአብሔር አያነብም፣ ቃል እግዚአብሔር አይማርም፣ ንስሐ አይገባም፣ አይቆርብም። ያ ሐሳብ ውስጡ በደንብ የተመቸ ፈርታይል የሆነ ኤሪያ አግኝቷል። ዝም ብሎ ይብላል። እሱን መቃወም የሚችል ስፒሪቹዋል ነገር አልሰጠነውም። የሚያንሰው ክርስቲያን መሆን ብቻውን በቂ አይደለም ማለት ነው። እኛ ሀገር ላይ ከአክቹዋል ክርስቲያን ካልቸራል ክርስቲያን ይበልጣል። አክቹዋሊ አምኖ አውቆ ተምሮ ያንን የተማረው ነገር ለመኖር ከሚጥር ክርስቲያን ሆኖ ስለተወለደ ከክርስቲያን ፋሚሊ ስለተወለደ ክርስቲያን የሆነ ሰው ኢቭን ክርስቲያን ነኝ ብሎ አስቦም ግን ወይ ደግሞ እየተማርኩ ነው እየመጣሁ ብሎ አስቦም ግን አክቹዋሊ ክርስቲያን ኤክሰርሳይዝ የማያደርገው ሰው ይበልጣል። እሺ ጊዜ አማኝ ቢኖር አማኝ ነው እንጂ ያለው የሚታመን ሰው የለም። በቃ ወይ ለእግዚአብሔር ለመታመን የሚጥር ሰው የለምና ይሄን ሁሉ አማኝ ባለበት ሀገር እንዴት እንደዚህ ይሆናል ምናምን ነው። እንደዛ ማለት አንችልም። እንደዛ ማለት ነው። ቀጥታ ወስደን ነገሮችን ከሃይማኖት ጋር ማገናኘት አንችልም። የተሰራንበት ሶሳይታል ኖርም በጣም ወሳኝ ነገር ነው። የግድ ሁሉም ሰው አማኝ ስለሆነ በሃይማኖት ተሰርቷል ማለት አይደለም። ሁሉም ሰው አማኝ ስለሆነ በኤክስቴን አድጓል ማለት አይደለም። ተምሯል ማለት አይደለም። ሰው የመጣበት ባክግራውንድ ማተር ያደርጋል። ወስደን ነገሮችን ከሃይማኖት ጋር ብቻ ማገናኘት አንችልም። ይሄ ልጅ ቤተክርስቲያን ከሚያሳልፈው ጊዜ ትምህርት ቤት የሚያሳልፈው ጊዜ ይበልጣል። ይሄ ልጅ ከእናት ከአባቱ ጋር ከሚያሳልፈው ጊዜ ትምህርት ቤት ጓደኞቹ ጋር የሚያሳልፈው ጊዜ ላይፍ 20 ዓመት ኦልሞስት 23 ዓመት 24 ዓመት ተምረናል ትምህርት ቤት ከሰኞ እስከ ዓርብ ላይክ 7 ሰዓት 8 ሰዓት ትምህርት ቤት እያሳለፍን ከቤት ስንገባ ወላጆቻችን ከስራ ሲመጡ ማታ ነው የምናገኘው ለጥቂት በጣም ብሪፍ ለሆነች ሞመንት። ከቅዳሜና እሑድ ስንወጣ ጓደኞቻችን ስንጫወት ነው የምናሳልፍ። ሶ ማን ይሰራን? ቤተክርስቲያን የተሰራችን ሃይማኖታችን ይሰራን ወላጆቻችን ተሰሩን ትምህርት ቤታችን ይሰራን መጥለቅ አለበት። ገብቷል አይደለ? ሶ አማኝ ነው የሚለው ስም ብቻ በቂ አይደለም። ይሄ ሰው የሰራው የትኛው ሜንታሊቲ ነው? ምክንያቱም ትምህርት ቤት ወስደህ ሰው ከዝንጀሮ መጣ እያልክ እያስተማርክ ነው ያሳደግኩ። ሰውዬው አማኝ ቢሆን ምን ጥቅም አለው? እውነት ነው። ቄስ ሆኖ የሰው ዘር መገኛ ኢትዮጵያ እያለ የሚናገር ሰው ከሆነ ዲያቆን ከሆነ የሉሲ ሀገር ኢትዮጵያ እያልክ የምትናገር ከሆነ ቄስ መሆን ዲያቆን መሆን አልሰራህም ማለት ነው። ትምህርት የተማርከው ትምህርት ነው የሰራ ገብቷል። የሉሲ የሰው ዘር መገኛ ባልክ ቁጥር እኮ እያልክ ያለው ሰው የተፈጠረው በእግዚአብሔር ሳይሆን ከዝንጀሮ መጣ ምናምን እያልክ ነው። ይሄን ያህል ፐርሰንት አማኝ ባለበት ሀገር ኤግዛክት ገብቷል። ቲቪ ነገር ማለት የሃይማኖት አባቶች ቆመው የሰው ዘር መገኛ ሆነች ሀገራችን ምናምን ይላሉ። በጣም ሃይማኖተኛ መሆን ጥቅም የለውም። አልሰራህም ሃይማኖት በቃ የተሰራው እዛ ቦታ ላይ ሄደን ሶ ማን የሰራው ነው ጥያቄ መጠየቅ ያለበት። መታየት ያለበት ሃይማኖት ተቋሙ ብቻ አይደለም። አንተን የሰራህ ቦታ የሰራህ አካል ነው መታየት ያለበት። ሶ ፐርሰናል ይሄን ስታነሳ እኔ አንዱ የሚያስፈራኝ ነገር መሰለህ፣ ለምሳሌ እንዲህ አይነት ነገሮችን ስንመለከት ሶሻል ሚዲያ ላይ ቅድም ብለዋል። ሶሻል ሚዲያ ላይ ከወጣው በላይ የማናውቀው በጣም ብዙ ጉድ አለ። ሁሌ ጓደኞቼን የምላቸው ነገር ሶሳይቲውን ሁሉም ሰው በራሱ ሰርክል ልክ መለካት የለበትም። በቃ በአንተ ሰርክል ዙሪያ ያሉት ሰዎች እነሱ አይደሉም ሶሳይቲው። በብቸኛው ሶሳይቲው ዴፊኒሽን እሱ ነው ብዬ አላምንም እኔ። ሌላ አይነት ደግሞ ሰርክል አለ ኮምፕሊትሊ አንተ እንደማታስበው የሚያስብ የሰው ልጅ እንዲያስባል እንዴ በምትለው ደረጃ አንደርስታንዲንግ ያለው ሰው አለ። ኮመን ሴንስ ምን እንደሆነ ግራ ይገባል። ኮመን ሴንስ ምን እንደሆነ ግራ ሲገባ ድረስ አይታውት ይሄ ነገር እኮ ዝም ብለን ስንወለድ ይዘነው የምንወጣ ነገር እንዴት ነው ይሄን ሚስ የሚያደርጉት የምትለው አይነት ኮሚኒቲ አለና ብዙ ጊዜ ለሪያሊቲ ኦር ለዙሪያችን ላለው ሰራውንዲንግ የምንሰጠው ዴፊኒሽን በራሳችን ልክ ብቻ የተሰፋ ይሆንና የሆነች ነገር ላይ ስናደርግ እንዴ ይሄ ነገር እንደዚህ ነው እንላለን። ዛሬ ጠዋት አንድ ሰው ምን አለኝ 11 ሰዓት ላይ ቤቴ ነው የምገባው አለ። 11 ሰዓት ላይ ከስራ ተመልሼ ቤቴ እገባለሁ። ለምን? ልጆችን ለማግኘት። ከዛ እንዴት ምናምን ነገር ስለው እነዚህ ልጆች የኔ ልጆች ከ2 ከ3 ዓመት በኋላ የኔ አይደሉም አለ። አጣቸዋለሁኝ እና አሁን ነው የአባትን ፊገር አባት አለኝ የአባትን ፍቅር አሁን ነው ቴስት እንዲያደርጉት የምፈልገው እንጂ ከሆነ ጊዜ በኋላ 11 ሰዓት እኔ ብገባ እነሱ አይገቡም። አሁን ነው ማገኛቸዋለኝ። እና ቀደም ያልከው ነገር በጣም ስትሮንግ አርጊውመንት ማስነሳት ይችላል። የሚሰራ ሌላ ሶሳይቲ ነው። ቤተሰቦቻችን አያውቁንም፣ አስተማሪዎቻችን አያውቁንም፣ ወላጅ አያውቅንም። ግን ከሁሉ በላይ ያስፈራኝ እኔ እንዲህ አይነት እንትኖችን ስመለከት እንዲህ አይነት ኮሜንቶች ሰው እንዲህ ያስባል እንደሚያስብሉ ነገሮችን ስመለከት
ሰው እንዲህ ለማሰብ የሆነ ያስገባው ነገር አለ ራይት። የኛ ሲስተማችን የሆነ በአምስቱ ህዋሳቶቻችን የሆነ ነገር እናስገባለን። ከዛ ደግሞ መመልሰን በእነሱ ፕሮሰስ አድርገን ደግሞ ሪፍሌክት እናደርገዋለን። የሆነ ኢንፑት አለ። ስለዚህ እንደዛ እንዲያስብ ያደረገው የሆነ ኮንሱም ያደረገው ነገር አለ ማለት ነው። ስለዚህ ኮንሰምፕሽናችን ላይ ነው ትልቁ ፕሮብለም ካልን፣ አሁን ደግሞ የኮንሱመሪዝም ራሱ እንደ ሴክተር ራሱ ኮንሱመሪዝም ወደ አይምሯችን ውስጥ የምናስገባቸው ነገሮች በሙሉ አብዛኛው ነገር ፖይዝን ነው። ያንን ነው ሶሳይቲው ሪፍሌክት እያደረገው፣ ያንን ነው ሶሻል ሚዲያ ላይ ሄደን እያወጣን ያለ ነውና የሆሞሴክሹዋል ባህሪን ብትል ከዚህ ከማስተርቤሽን ከምን ጋር የተገናኙ በፊት ነውር ሆነው ተደብቀው የነበሩ ነገሮች አሁን ላይ ፐብሊክ ሊመጣ ሲጀምር ኮንሱም ይደረጋል። ኮንሱም ከተደረገ በጣም የሚሰብር ነገር ነው። ወይዘው ቅድም ያነሳናቸውን አይነት ክሬተሮች ከመደግፍባቸው ከማልቀሙባቸው ምክንያቶች አንዱ ይሄ ነው። ለክርስቲያን እጄ እንደዚህ ኪዳን ቆም ይሆናል የሚሉ ሰዎች ከማልቀሙባቸው ምክንያቶች አንዱ እነሱም መስገን ፈልገው ምንም ፈልገው ያድርጉት ገብቷል። የሚወስደው ሰው ኮንሱም የሚያደርገው ሰው ግን ኔጌቲቭ ነገር ኮንሱም እያደረገ አይደለም። አትሊስት ለእነሱ ነፍስ እንጨነቃለን ምናምን፣ ግን አትሊስት የሚያያቸው ሰው በጎ ነገር ነው የሚወስዱ። በጣም እኔ አሁን እንደው ስም ለመጥራት ምንም አይመችም እንጂ አሁን ካነሳቸው ከፖርኖግራፊ ጋር ከማስተርቤሽን ጋር ምናምን በተገናኘ የሆነ ስሙ የተነሳ ሰው ነበር፣ የሆነ ታዋቂ ኮንቴንት ክሬተር ስሙ የእግዚአብሔር ስም። ቀጣይ ጌሞች ላይ ምናምን ሲጫወቱ የሚሰሩ ምናምን ነገር ማስተርቤሽንን ሪፈር ለማድረግ ስለ ማስተርቤሽን ለማውራት የሚጠቀሙት የዚህን ሰውዬ ስም ነው። ያ ስም የእግዚአብሔር ስም ነው። ሰው ማስተርቤሽን ለመጥቀስ ስፈልግ የእግዚአብሔርን ስም እየጠራ ነው። እኔ በጣም የሰበረኝ ነገር ነው። ስለ ፖርኖግራፊ ሲወራ የእግዚአብሔር ስም ነው የጠራው። በጣም የሰበረኝ ነገር ነው። ተገቢ አይደለም። አንተ የምታስቀምጠው ነገር ከአንተም አልፎ አፌክት የሚያደርጋቸው በጣም ብዙ ሰዎች አሉ። ሰው እኔ አሁን ይሄን እግዚአብሔር ስም ስሰማ መጀመሪያ ጭንቅላቴ ላይ የመጣው ፖርኖግራፊ ከሆነ ኢማጂን ይሄ መጽሐፍ ቅዱስ ላይ የተጻፈ የእግዚአብሔር ስም እግዚአብሔር ሪፈር የሚደረግበት ስም ልክ እሱ ስም ሲጠራ ሰዎች ቀጥታ ማስተርቤሽን ካሰቡ ቀጥታ ፖርኖግራፊን ካሰቡ ኢማጂን እያሳደርክ ያለውን ኢፌክት። ቅዱስ ዳዊት የዘመረውን ስም እና በብሉይ ኪዳን ሰዎች እግዚአብሔርን ስም መጥራት አይፈቀድላቸውም። በነገር ላይ ከሊቀ ካህናቱ ውጪ እግዚአብሔርን ስም የሚጠራ ሰው በድንጋይ ተወግሮ ይገደላል። ስሙን የሚጠራ ሰው ዛሬ እንደዚህ ያደርግነው እኛ እዚህ ደርሰናል። ይሄ ነው እኔ አሁን በጣም ስኬሪ የሚሆንብኝ ኮንሱም የምናደርገው ነገር እጅግ በጣም ከመለየት የተነሳ አሁን አንዳንዴ ከጓደኞቼም ጋር ስናወራ እንዴት ነው ግን ሰው እንደዚህ አይነት ነገር ለምሳሌ እንዴት ነው በዚህ ደረጃ ሰው ዋይልድ የሚሆነው? አንዳንድ እህቶቻችን ጋር ለምሳሌ ስናወራ ምናምን ሶሻል ሚዲያ ላይ የሚጽፉላቸውን ወንዶች ምናምን ይገርማቸዋል። እንዴት ነው እንደዚህ አይነት ነገር የሚጠይቁት? እኔ በቃ ወንዱ ተበላሽ ሲባል አይምሮዬ ወዲያው የሚሄደው ምንድነው እነዚህ ሰዎች ይሄንን ፕራክቲስ እያደረጉት ያሉት በቃ አንደኛ ያስገቡት ነገር አለ፣ ሁለተኛ ደግሞ አውቶ ኤክሰርሳይዝ ያደርጉት የተቀበለ የሆነ ነገር አለ። እየፈለገ አስቀያሚ የምንለው እኛ ኖርማሊ አሁን ባለን አንደርስታንዲንግ ይሄ ነውር ነው ይሄን አታርግ ብትለው እንኳን ያንን ነውር አክሴፕት የሚያደርገው ግን የሆነ ቦታ አለ እና በጣም ጀስቲፋይ የሚያደርገው ኤሪያ አለ፣ እንዲቀበል የሚያደርገው አለ፣ ኖርማል እንደሆነ እንዲያስብና ኖርማል ነው አክሰፕት አድርጎት ካልበዛ ችግር የለውም ይሏል። እኔ አሁን በጣም ኮንስታንትሊ ሶሻል ሚዲያ ላይ ከሚመጡልኝ በጣም ከሚያስጨንቁኝ ጥያቄዎች በጣም ብዙ በኢንቦክስ ይጽፍልን በቃ ለማን እንደምነግረው ግራ ገብቶኝ ነው ምናምን ነገር እና በጣም በተለያየ ከሚመጡ ነገሮች አንዱ I am addicted to masturbation and pornography. I don't know how to stop. I tried my best. እንሳ ገብቻለሁ ቆርቤያለሁ ግን I couldn't stop it, so I don't know what to do. I gave up. መሞት ነው የምፈልገው። በጣም በተለያየ ይመጣል። ከዛ ደግሞ አጭር ፎርሙላ የለውም። በቃ እንደዚህ አድርጋ ሰው አለ የምትልበት የትግል ህይወት ነው። በጣም ትግል ይፈልጋልና ያንን መታገል የሚችሉበት ሜንታሊቲ ደግሞ የላቸው። አስቀድሞ የተሰራንበት ካልቸር ምናምን ነገር ሰዎች እንደዚህ አይነት ችግር ውስጥ እንዳይገቡ የመከላከል ስራ የሚሰራ አይደለም። ወላጆች ልጆቻቸውን ገና ማደግ ሲጀምሩ አይነግሯቸውም፣ ስለ እንደዚህ ጉዳይ አያወሯቸውም። እንደዚህ ካናገሩ ልጆች አንዱ I thought I created masturbation አለ ማለት ሌላ ሰው የሚያቆራው ሰው አይመስለኝም ነበር። በቃ የኔ ፋይንዲንግ ነበር የመሰለኝ። በጣም ብቻውን እዛ ዓለም ውስጥ ያለ ነው። ኤርሊ ኤጅ ላይ ነው ፊግር አውት ያደረገው ምናምን ሰው ሌላ ሰው የሚያቆይ አይመስለውም። በጣም ኖረበት ምናምን at some point ህይወቱን መስቀልቀል ሲያደርገው ከዛ ደግሞ አሁን እያደገ ሲመጣ እነዚህ ኢንታየር ወርልድ የሚያወራበት ሰው ጉዳይ እንደሆነ ሲገባው ነው ይነቅ። ቀድመን አልነገርነውም፣ ለሰው ቀድመን አላዘጋጀነውም። ይገባበት በጣም ጥልቅ ከገባበት በኋላ ከዛ ደግሞ እርዱኝ ለማለት የምትችልበት ዓለም ላይ አይደለም የምትኖር፣ ኢትዮጵያ ውስጥ ነው ያለው። በቃ እንደዚህ ችግር አለብኝ አግዙኝ ማለት አትችልም። አሁን ይሻላል እንጂ ካህናቶቻችን የተማሩ አይደሉም። አንዳንድ ጊዜ ምን ይገጥመኛል፣ የሆነ ኃጢአት ሰርቼ ግን አባ ለመንገድ ስሙን አላውቅም። ምን ተብሎ ነው የሚነገረው? ይሄ እንደዚህ አደረኩ እንዴት ነው የምነግራቸው
ተብሎ እስከ መጨነቅ ትደርሳለህ ምናምን። እንዴት ነው ማስረዳቸው? አያውቁትም። ፕሮሰሱን ማስረዳት ይከብዳል። በቃ ትጨነቃለህ። የሚረዱ አይመስልም፣ ብትነግራቸው የሚረዱ አይመስልም ምናምን። አንድ ቦታ ምብ ያለው ለመነኩሴ የመጣችሁ ንስሐ አትግቡ ኃጢአት አታስተዋውቁ የሚል እና ከተማውን በጣም መነኮሳት በዙበት ምናምን። ከዛን ንስሐ አባት መነኩሴ ናቸው። እሳቸው እድሜ ልካቸውን ጉባኤ ቤት ነው ያደጉት፣ ገዳም ነው ያደጉት። ይሄን ዓለም አያውቁትም። ራንደም ሊያውን ነው የመጡት ምናምን። ብትነግራቸው ሾክድ ይሆናሉ። ሾክድ ሲሆን ጀጅ መደረግ ስሜት ይሰማሃል፣ ትደነግጣለህ፣ ደግመህ መሄድ አትፈልግም ምናምን ነገር ይሆናል። እና እንደዚህ አይነት ነገሮች በጣም እየበዙ ሲመጡ ሰው ግራ ተጋባ። ወጣቱ የሆነ ማምለጫ አጣ። የሪሃብ ሴንተሮች የሉንም፣ ቁጭ አድርጎ ማስረዳት የሚችሉ ባለሙያዎች የሉንም። ያሉትን ባለሙያዎች ጋር ለመሄድም ሌክዠሪ ነው። በጣም ሀብታም ሆነ አቅም ኖሮ መክፈል የምችል ሰው ሆነ ምናምን ነው። እልም ያለች የደሃ ልጅ እንጨት ሽጣ የምታሳድገው የምታስተምረው ልጅ እንደዚህ ችግር ገጥሞኛል ብሎ መምጣት የሚችልበት ኤሪያ ላይ አይደለም። ችግሩን ደግሞ ሁሉም ይቸገረዋል። ችግሩ ደግሞ ሁሉም ሰው ነው። ፕሮብሌሙ በሁሉም ነው። መፍትሄው ግን ኢምንት ነው፣ ተደራሽ አይደለም ምናምን። ሰው ሲያስበው ለምሳሌ ንስሐ መግባትን ስታስብ አይ ዶንት ቲንክ ማጆሪቲው ሰው በዚህ ደረጃ ይረዳዋል ብዬ አላምንም። ሌጋሊስቲክ የሆነ አፕሮች ነው ያለን። በቃ ሰርቻለሁ እሱን ተናገር ይገላገላሉ አይነት ኤግዛክትሊ። እና ደግሞ በቃ ይሄ ልጅ በሶሻል ሚዲያ ላይ ጨቅጭቆኛል እና ደግሞ ጥሩ ክርስቲያን ለመባል ንስሐ መግባት አለብኝ ተብያለሁ፣ ስለዚህ አው ጀስት ዱ ኢት እንጂ ከዛ የዘለለ ለኔ ራሱ ፒስ ኦፍ ማይንድ ይሰጠኛል። ምክንያቱም የሆነ የሚገርም ነገር ነው የምነግርህ። ወጣቶች ነን ሁለታችንም እና የሆነ የጓደኛ ሰርክሉ ስታወራው ኢንተርቴን የሚደረግ ጉዳይ አለ። እነዛ ቅድም ያወራናቸው ኮሜንቶች እኮ በእርግጠኝነት ጓደኞቻቸው ጋር ተሰብስበው ምናምን ቢያወሩባቸው የሆኑ ወንዶች ኧረ ገሌንም ምናምን ሊባባሉበት እኮ ይችላሉ። ግን ያ ሀሳብ ኢንተርቴን የማይደረግበት ደግሞ ሌላ ቦታ አለ። እዛ ጋር እስካልሄድክ ድረስ በፍጹም ስህተት እንደሆነ ራሱ አንደርስታንድ አታደርገውም፣ አታስበውም። ብዙ ሰው ዳሜጅ ሲያደርግ የሚመለከተው ኢንቫይሮንመንቱ የሚያደርገው ነገር ጥሩ እንደሆነ በሆነው ሰፖርት ስለሚያደርገው ነው። ኦርቶዶክሳውያን ራሳችንን ኦቨርካም አድርገን ዲዛይራችንን ኦቨርካም አድርገን ክርስቶስ ጋር እንዴት እንኑር የሚለው ኤሪያ ላይ ፎከስ ቢያደርጉ ደስ ይለኛል። እና ብዙ ጊዜ ለማተኮር ሞክሮ እሱ ኤሪያ ላይ ነው ፐርሰናሊ በጣም ደስ ብሎኛል። አይ ዊሽ ከዚህ በላይ ደግሞ በጣም ረጅም ሰዓት ወስደን ብናወራ፣ ግን እግዚአብሔር ያክብርልኝ ስለምትሰሩት ነገር ሁሉ። እኔ በጣም ደስተኛ ነኝ። እዚህ ጄኔሬሽን ላይ መገኘቴ በጣም እድለኛ ነኝ በእውነት። ምክንያቱም እኩያ ሁነን ካንተ በጣም ብዙ መማር ችያለሁ በዚች አሁን እንኳን ባለችን አጭር ኤክስፒሪየንስ። እና ይሄንም የሚያዳምጠው የኛ ኦዲየንስ አብዛኛው ወጣት ነው። ስለዚህ ይቀላል ከኩያ መማር። አብሮህ በሆነ መንገድ ህይወትን ፊግር አውት እያደረገ ካለ ሰው ስትማር እጅግ በጣም በፊት አስተማሪ ከሚያስተምረኝ ይልቅ እኔ ከጎበዝ ተማሪ ስማር ነበር ደስ የሚለኝ። ስለዚህ እንደዛ ነው የምቆጥረው። አሁንም ቢሆን ከጎበዝ ተማሪ ሲሆን ኮንቴክስትህን ያውቀዋል፣ ሲቹዌሽንህን አንደርስታንድ ያደርገዋል። እና እናንተ ስላላችሁልን በጣም እድለኛ ነኝ ብዬ አስባለሁ። እዩ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ያው ብዙ እንዳልኩ ፕሮቫይድ ማድረግ የማንችለው ነገር እንኳን ባይኖር እኛ በተረዳ ነው ልክ አጠገባችን ያለው ሰው እንዲረዳ ከመጣር ያለፈ ምንም የተለየ ነገር ኖሮን አይደለም። እኛ ከምንሰራው በብዙ ጥፍ በእውነት የሚደክሙ የሚለፉ ወንድሞችም ያልታዩ ሰው የማያውቃቸው በጣም ብዙ ሰዎች አሉ። በአጋጣሚ ሶሻል ሚዲያ ላይ ስለወጣ ነው። ያው ዞሮ ክርስቲያን አጋጣሚ የሚባል ነገር የለም፣ የእግዚአብሔር ፈቃድ ነው። ግን እንደዛኛ ስለታየን እንጂ በጣም ብዙ የሚደክሙ ወንድሞች አሉ። እኔ ሳቀቃለሁ በጣም እውነት ለመናገር ብዙ አመት ተምሮ በጣም ብዙ አመት አስተምረው ግን ሰው ስላላወቃቸው ብቻ የሚገባቸው ክብር ያልተሰጣቸው ሰዎች እያሉ እኛ በጥቂት ስራዎች በጥቂት ቪዲዮዎች መታየታችን ትልቅ ሲያስመስለን ያስፈራልና ቅድም ሆል ታይም ስለወራ ነው ብዙም እንትን አያስፈልጉም። ግን እግዚአብሔር ይመስገን ለኛም ፍላጎታችንን ቅናታችንን መሞከራችንን አይቶ እግዚአብሔር አምላክ ለድነት ያርግልን። ሌላ ምንም እንተይሉ መጨረሻችንን ያሳምሩ የሁላችንንም ነው የምለው። Thank you so much። በጣም አመሰግናለሁ።